የሚባል ሬዲዮ ፕሮግራም ነው። የኦሮሞም ነጻነት ግንባር ኦነግ ጊዜያዊም የሽግግር መንግስት እንዲመሰረት ጥሪም አቀረበ። በድርጅቱ ሊቀመንበር አቶ ዳውድ ኢብሳም ጥሪ የቀረበው የኦሮሞ ነጻነት ግንባር የኦሮሚያም የሽግግር መንግስት እንዲመሰረት በድርጅቱ ሊቀመንበር ጥሪ ቀርቧል። ስልጣኑ ያበቃው የኢትዮጵያ መንግስት እኔ ከወረድኩ ኢትዮጵያም ትበታተናለች እያለ ነው። በአሁኑ ወቅት ግራ ገብቶት ግራ እያጋባ ያለው የኢትዮጵያ መንግስት በአሁኑ ወቅት ግድያም እስር አጠናክሮም ቀጥሏል። የኦሮሞ ነጻነት ግንባር ሊቀመንበርና የኦብኮ ሊቀመንበር ፕሮፌሰር መረራ ጉዲና ሀገር የማፍረስ ድርጊታቸውን ካልተቆጠቡ መንግስት እርምጃ ሊወስድ እየተዘጋጀ ይገኛል። ትናንትናም በጠቅላይ ሚኒስትሩ ጽህፈት ቤት ተሰብስበው አስተላልፈዋል። እነዚህ ሁለት አካላቶች ካላረፉ የማያዳግም እርምጃም እንወስዳለን ብለዋል። መልካም ቆይታ እንግዶች ጋብዣለሁ። በዚህ ዜማ ፈታ እንድትሉ እንጋብዛለን። ወቦኮ አየር ላይ አለ። የኦሮሚያም ሽግግር መንግስት በአሁኑ ወቅት አስቸኳይ እንዲደረግ የኦሮሞ ነጻነት ግንባር ኦነግ ለህዝቡና ለድርጅቶች ጥሪ አቅርቧል። ጥሪ ከቀረበ በኋላም ኦሮሚያም በስፋት ድጋፉን እየሰጠ ይገኛል። የኦሮሞ ህዝብ በደስታ ጥሪውን ተቀብለዋል። በሌላ አንጻር ሀገር ሊፈርስ ነው ብለውም እንቅልፍ ያጡ እንቅልፋቸውን እንዲተኙ የኦሮሞ ወጣቶች መግለጫቸውን እየሰጡ ይገኛል። የተከበራችሁ ተመልካቾቻችንና አድማጮቻችን እንግዶች ጋብዣለሁ። እንግዶቼም ዶክተር ቆስጤ እንዲሁም አቶ አብደታም ከሰይፈ ነበልባል ራዲዮ ጋር ቆይታ ለማድረግ ስለተገኛችሁ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እንኳን ደህና መጣችሁ። እድሉ ስለተሰጠን ኢዮብ በጣም እናመሰግናለን። እናመሰግናለን ኢዮብ። አመሰግናለሁኝ። እንግዲህ ወደ ውይይታችን እንገባለን። በተለይ በአሁኑ ወቅት ወቅታዊው በጣም አንገብጋቢ ነው። ኢትዮጵያም አጣብቂኝ ሁኔታ ላይ ትገኛለች። ኦሮሚያ ደግሞ በአሁኑ ወቅት ኦሮሚያ በኦሮሞ ልጆች ደም እየራሰች ትገኛለች። መጀመሪያ እስኪ ያለውን ነገር በኦሮሚያ ውስጥ ምን እየሆነ ነው ያለው? ዶክተር ቆስጤ ለተመልካችና ለአድማጮቻችን ኦሮሚያ ምን ትመስላለች? ህዝቧና በደሉ እንዴት ይገልጹታል? ምን አለ?
በጣም ጥሩ ጥያቄ ነው ኢዮብ። እንግዲህ ሁላችንም እንደምናውቀው በቅርብም እንደምንከታተለው በአጭሩ ኦሮሚያ በአሁኑ ጊዜ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ መሃል ጨምሮ በኢመርጀንሲ ወይም ኮማንድ ፖስት በሚባለው የመንግስት ሰራዊት እየተዳደረች እንዲሁም ደግሞ እነዚህ ኦሮሚያን እያስተዳደሩ ያሉ ሚሊተሪዎች ደግሞ የኦሮሞ ወጣቶችን የኦሮሞ አዛውንቶችን የኦሮሞ ሴቶችን ባገኙበት ሁሉ እየገደሉ እያሰሩ ኦሮሚያ በስፋት ጦርነት እንዳለች ሁላችንም በቅርብ እየተከታተልን ነው። ይሄ ነው ሁኔታ ያለው ሁኔታ። ይሄ ደግሞ እንግዲህ ሊቀጥል እንደማይችል የኦሮሞ ወጣቶች የኦሮሞ ኃይሎች በተለያየ መንገድ ከነሱ የሚጠበቀውን ሁሉ እያደረጉ እንደሆነ በዚህ አጋጣሚ መግለጽ እፈልጋለሁ። አመሰግናለሁ ዶክተር። አቶ አብደታ እንግዲህ ለዶክተር ያነሳሁትን ጥያቄ ነው ለርሶ የማክለው። ኦሮሚያ እንዴት ውላ እንዴት አደረች እንዴት ሰነበተች? አመሰግናለሁ ኢዮብ። ዶክተር ኮስቴንም አመሰግናለሁ ያለውን ሁኔታ በመግለጹ። ኦሮሚያ እንዴት ውላ አደረች እንዴት ነው ያለችው በአሁኑ ሰዓት ለምለው ጥያቄ ከነበረው ሁኔታ ከትላንትና ዛሬ እየከፋና ነገም ደግሞ በሚያስፈራበት አይነት ደረጃ ላይ በነዚህ በግራና ቀኛቸው ማየት በማይችሉና ታሪክን ማየት የማይችሉ ነገ ምን ይሆናል ትላንትና ምን ነበር ነገ ምን ይሆናል ብሎ ማሰብ በማይችሉ መሪ ተብዬዎች የሚያደርጉት ጭፍጨፋና የደም ፍሰት በየቅጣጫው እንደቀጠለ ነው ያለው። የኦሮሞን ህዝብ ከመጀመሪያው ጀምሮ የያዘውን ሽመሉንካ ከማስፈታት ጀምሮ እስከ ዛሬ ድረስ በተገኘው አይነት አቅጣጫ ባገኙት እድል ሁሉ ሽመሉን ከመቀማትም አልፎ ሽመል የሚይዝበትን እጅ እየሰባበሩ እግሩን እየሰባበሩ ማንነቱን እየሰባበሩ እየጨፈጨፉ ነው ያሉት። እናት በጣም ከሚገርምና ከሚታሰቡ በላይ መደፈሯን ማልቀሷን እየቀጠለችበት ናት። ሀገራችን እየደማ ነው ያለው። በአጠቃላይ ከሀገራችንም ከኦሮሚያም አልፎ ጎረቤቱንም እያተራመሰ ሰላም እያሳጣ ቪዥኑ ምን እንደሆነ በማይታወቅ አይነት ጉዞ ላይ የሚገኝ መኪና እየነዱን እነዚህ ሰዎች ኦሮሚያ የኦሮሞ ልጆች ካልደረሱላት በጣም አሳሳቢ ደረጃ ላይ ትገኛለች በአሁኑ ሰዓት። መልካም አመሰግናለሁኝ። እንግዲህ የስልጣኑ ያበቃው የአሁን መንግስት ከመስከረም 25 በኋላ ዶክተር ኮስቴ እንግዲህ እኔ ከወረድኩኝ እኔ ከሌለሁኝ ኢትዮጵያ ትበታተናለች የሚል ነገር እየገለጸ ይገኛል። የዛሬ 27 ዓመትና 30 ዓመት በስልጣን ላይ የነበረው ኢህአዲግ ከጠፋም ኢትዮጵያ ትበታተናለች፣ ህዝቡ እርስ በራሱ ይባላል፣ ይገዳደላል፣ አገሪቷ ጨለማ ይወርሳታል ሲል ነበረ። አሻገራችኋለሁ እኔ ላሻገር ነው የመጣሁት የለውጡ መሪ ነኝ ብሎ የመጣው የቀድሞው ጠቅላይ ሚኒስትር አሁን ደግሞ እሳቸው ስልጣናቸው ካበቃ በኋላ ቤተመንግስት ተቀምጠው እኔ ከወረድኩኝ አገር ትበታተናለች የሚል ነገር አለ። ኢትዮጵያ በአሁኑ ወቅት መሪ የላትም ማለት ይቻላል? ስልጣኑ ያበቃ መሪ ስልጣን ላይ ቁጭ ብሎ ሌላን ህዝብ እያደማ እየገደለ ባለበት ሰዓት ሌላው ህዝብ ምን ማድረግ አለበት? ምን ይሉኛል? ጥሩ ጥያቄ ነው ኢዮብ። እንግዲህ ሁላችንም እንደምናውቀው እኛ እንኳ በእድሜያችን ያየ ነው ኢትዮጵያ እንደ ሀገር ደግሜ እናገራለሁ መሪ ኑሯት አያውቅም፣ ገዢ እንጂ። እስከዛሬም ድረስ መሪ የላትም፣ ገዢ እንጂ። ዛሬም ቢሆን ያ የተለመደውን የገዢነታቸውን ጡንቻ ተጠቅመው እኛ ስልጣናችን እናራዝማለን ብሎ የሚጮሁ የሚዲያ ገዢዎች እንጂ
በትክክለኝነት ህዝብ ፈልጓቸው ህዝብ መርጧቸው ህዝብ ደግሞ ይሆንልናል ብለው እዛ ያስቀመጣቸው መሪዎች ሳይሆኑ ገዢዎች ናቸው። ስለዚህ ባጭሩ ኢትዮጵያ ስትገዛ ኢትዮጵያ ህዝብ ሲገዛ በተለይ የኦሮሞ ህዝብ የደቡብ ህዝቦች ብሔር ብሔረሰቦች እና በአጠቃላይ ከሰሜን በስተቀር በደቡብ ያሉት ሁሉ ሲገዙና በግዛት ስር ሲተዳደሩ የቆዩ ህዝቦች መሆናቸውን ይሄ የሚካድ ሀቅ አይደለም፣ እውነት ነው ማለት ነው። እነሱ እንኳን ይነግሩናል፣ እኛ ለእናንተ እንሻላለን፣ እኛ የእናንተ መሪ ነው እኛ ብለው ቢነግሩንም እንኳን መሪያችን እንዳልሆኑ ገዢያችን እንጂ ይሄን ህዝቡ አስጠንቅቆ የሚያውቅ ነገር ነው። ስለዚህ ለዚህም ነው ጦርነት ከኢትዮጵያ ተለይተው የማያውቀው። ሁሌ ጦርነት ውስጥ፣ ሁሌ መገዳደል፣ ሁሌ ደግሞ መጨፋጨፍ ውስጥ እየኖረ ያለው ህዝቡ መሪ ስላሌለው ነው። ህዝቡ ራሱን የመረጠው ራሱ መርጦ ደግሞ ያስቀመጠው ስለሌለ ነው። እስከዛሬም ድረስ ህዝቡ እየተጨፈጨፈ በመንግስት እየታሰረ እየተባረረ በየቦታው እንደ አውሬ እየተገደለ ያለው ገዢዎች ስለሆኑ ነው እንጂ መሪ ቢሆኑ እንደዚህ ባላደረጉ ነበር ማለት ነው። ይሄን የኢትዮጵያ ህዝብ በተለይ የኦሮሞ ህዝብ እና የሌሎች ብሔር ብሔረሰቦች ሊያውቁት የሚገባ መሪ እንዳለላቸው ገዢ እንጂ ይሄን አስጠንቅቀው አውቀው ይሄን ገዢ ደግሞ ከነስር መሰረቱ አሽቀንጥረው ጥሎ የራሳቸውን መንግስት እንዲያቋቁሙ ጥሪም ነው ምክሬም ነው ማለት ነው። ስለዚህ በአሁኑ ወቅት ሁላችንም እንደምናውቀው በተለይ የኦሮሞ ቄሮዎች ይህን ነገር እውን ለማድረግ ለረጅም ጊዜ ሲታገሉ ቆይተዋል። ዛሬ የደረስንበትንም ያደረሱን እነሱ ናቸው ማለት ነው። ይሄን ደግሞ እውነትም የሚካድ ሐቅም አይደለም ማለት ነው። ስለዚህ አሁን መደረግ ያለበት እንደውም ደግሞ መሪ ተብዬዎቹ ጊዜያቸው እንኳን ኤክስፓየር አድርገው ጊዜያቸው እንኳን አልፎባቸው ዛሬም እኛ ባለነው ሚሊተሪ ባለነው ጠበንጃ ባለነው አቅም እንገዛቸዋለን ብለው እየፎከሩ እንደሆኑ ሁላችንም የምናየው ነገር ነው። ግን ኢትዮጵያ ሊትራሊ መንግስትም የላትም አሁን መሪ ያም ገዢ የላትም ማለት ነው። ገዢውም ለራሱ ድሮ የምናውቀው ኢቭን በመለስ ዜናዊ ወይም በኢፒአርዲኤፍ ዘመንም እንኳን ትክክለኛ ምርጫ ባይኖርም ምርጫ አስመስለው እንኳን ሲጠቀሙበት ነበር። የዛሬው ግን እንዲሁም ያን ምርጫ ለራሱ እንደሚፈልገው አድርጎ ምርጫውን ካንሰል አድርጎ ነው እኔ የእናንተ መሪ ነኝ ብለው ቀንና ሌሊት እየጮኸ እንደሆነ ሁላችንም የምናውቀው ነገር ነው። ስለዚህ አሁን ይሄ ሁሉ የሚሆነው ህዝቡ በአንድነት ተነስቶ በተለይ በአሁኑ ጊዜ በኦሮሚያ ክልል በኦሮሞ ወጣቶች እየተደረገ ያለውን ትግል ደግፎ ይሄን መንግስት ይሄን ገዢ መንግስት ከነስር መሰረቱ ጥለው ትክክለኛ ሁላችንም እኩል የሚያይ መንግስት እኩል የሚያስተዳድር መንግስት እኩል የሚመራን የሚገዛን ሳይሆን የሚመራን መንግስት ልናቋቁም ይገባናል። ይሄ ምክሬም ጥሪዬም ነው ማለት ነው። አመሰግናለሁ ዶክተር። አቶ አብደታ እንግዲህ ዶክተር ኮስቴ እንዳሉት ኢትዮጵያ መሪ ኖሯት አያውቅም ገዢ እንጂ የሚል ነገር አንስተዋል። ለ2 ዓመት በስልጣን ላይ የነበረው የቀድሞው ጠቅላይ ሚኒስትር ደግሞ ኢትዮጵያ እኛ እስካለን ድረስ አትበታተንም፣ አትጠፋም፣ ወደ ቀድሞ ክብራችን እንሄዳለን የሚል ነገር አንስተዋል። ከመስከረም 25 በኋላ መንግስት የለም፣ አናውቃችሁም፣ ምርጫ አላደረጋችሁም፣ እውቅናችሁ ወይም በህገ መንግስቱ የነበረውን የተቀመጠላችሁን የስልጣን ገደብ አብቅቷል የሚል ደግሞ የተለያየ አካላቶች እያነሱ ይገኛል። ጠቅላይ ሚኒስትሩ እኔ ከሌለው ኢትዮጵያ ትበታተናለች፣ ወደ ቀድሞ ክብራችን እንመነደጋለን የሚሉት ነገር አለ። እውነት ኢትዮጵያ በአሁኑ ወቅት እየተበታተነች አይደለችም? ጠቅላይ ሚኒስትሩ ኢትዮጵያን ይታደጓታል? ምን ይሉኛል? መልካም። ኢትዮጵያን ጠቅላይ ሚኒስትሩ ኢትዮጵያን ይታደጓታል የሚለውን ነጥብ የመጀመሪያ ላይ አድርግና ጠቅላይ ሚኒስትሩ ኢትዮጵያን ሊታደጓት አይደለም፣ ኢትዮጵያ ትጠፋለች፣ ትፈርሳለች፣ እኛ እያለን ደግሞ አትፈርስም
ብሎ ሲፎክሩ የነበረው በተገላብጦሽ ኢትዮጵያን የሚያጠፋና የሚያፈርስ የመጀመሪያ ሰው ሆኖ የተገኘ ሰው ነው። ይሄ ግሩፕ አንደበቱም አፍራሽ ነው፣ ስራው ሁሉ አፍራሽ ነው፣ አላማውም አፍራሽ ነው፣ የሚገነባ አይደለም። አንዱ በአንዱ ላይ አንዱን ብሔረሰብ ከአንድ ብሔረሰብ ላይ ቅስቀሳ እየተደረገ እያነሳሳ ሰላምን እያደፈረሰ ሌላውን እየገደለ ሌላውን ደግሞ እያስታጠቀ እያዘጋጀ ግሩፕ ነው። ይሄ ማለት ለተወሰነ ጊዜ በእንደዚህ አይነት መልኩ የዛሬ እድል እንደዚህ የሚቀጥል አይደለም። ለተወሰነ ጊዜ ይሄንን ቢቀጥሉበትም ዘላቂ አይሆንም። ይሄ ህዝብ በተጫንኮ ቁጥር ያፈነግጣል። ይሄ ህዝብ የዚች አገር ኢትዮጵያ ብሎ እንደሱ የሚፎክሩባት የጀርባ አጥንት የነበረና በደሙ ከውጪ ወራሪ ጠብቆ ያቆየ ህዝብ ነው። ኢትዮጵያ የሚባለው ስያሜ በሌላ መልኩ ብናው ኢትዮጵያ የሚለው ስያሜ እነዚህ ዛሬ በኢትዮጵያ የሚፎክሩ ሰዎች ኢትዮጵያዊ ነን፣ ስለ ኢትዮጵያ እኛ ራሳችን አሳልፈን እንሰጣለን የሚሉት ስለ ኢትዮጵያ ምንም ግንኙነት የሌላቸው በምንም በታሪክ የማይገናኙ አይነት ሆኖ ነው የምናገኘው ታሪክም ብናይ። አሁን ግን ያንን ኢትዮጵያ የሚለውን ስም ብቻ አንግቦ በዛ ስም ሊመጻደቁና የሚፈልጉትን መስራት አላማው ዛሬ አይደለም። ብዙ ጊዜ የኛ አዛውንቶች እና ምሁራኖቻችን ሲናገሩበት እና ሲነጋገሩበት የነበረ ነገር ነው። አሁን ኢትዮጵያን ለማፍረስ ወደ ገደል ጫፍ ላይ ያደረሰው ይሄ ግሩፕ ነው ከነበሩት ገዢዎች። እውነትም ዶክተር ኮስቴ እንዳለው ኢትዮጵያ በታሪክም መሪ የኔ ነው ብላ አግኝታ ስለማታውቅ ገዢ በኃይል መጥቶ ጨፍጭፎ ገሎ ሰቅሎ የሚፈልገውን የሚያደርገውን ብቻ እንጂ መሪ ለህዝብ የሚያስብ ከህዝብ የወጣ የኔ ነው ብሎ ህዝብ የሚያምንበት አንድን ጊዜ ታድላ አግኝታ አታውቅም ያቺ ሀገር። ይሄ ነው እንደውም ለዚህ ሁሉ በሽታ የሆነው። እነዚህ ገዢዎች ግን እኮ ከጊዜ ጋር ለመሄድ አቶ አብደታ ይቅርታ፣ ግን እኮ ጠቅላይ ሚኒስትሩ ወደ ቀድሞ ክብራችን እንመለሳለን፣ ኢትዮጵያ ያደገች የተመነደገች ሀገር ነች፣ ላለፉት 27 የኢትዮጵያ ማንነት ታሪክ የጠፋው በስልጣን ላይ የነበረው የኢህአዴግ መንግስት ያጠፋው ነው። በተለይ የኦሮሞ ወጣቶች በትርክት የተማሩትን የወሰዱትን ይዘው የኢትዮጵያን እንዲጠሉ ተደርጓል የሚል ነገር አለ። ጠቅላይ ሚኒስትሩ ወደ ቀድሞ ክብር ከተመለሱ ኢትዮጵያ ገዢ ያላት ማለት እንዴት ሊቻላል ነው? ምን ይሉኛል? ክብሯ ከፍ ያለ ነበረ። ማን ነው ዝቅ ያደረገው? ለምን እንደዛ ይላሉ? እርሶ ከምን አንጻር ነው? እኔ ይሄ ክብር የሚባለው ነገር ነው ግራ ይገባኝ። ይሄ ክብር የጋራ ነው፣ እነሱ ብቻ የሚመጻደቁበት ክብር ነው ነው በየትኛው ክብር በየትኛው የቀድሞ ታሪክ ጥሩ ታሪክ ነው? የቀድሞ ታሪክን ብናይ በሰልፍ አቁሞ ጡት የሚቆርጥ ታሪክ ያለውና በገዢነቱ የጭፍጨፋ ታሪክ፣ የብዝበዛ ታሪክ፣ ማንነትን እና ታሪክን የማጥፋት አገርን አጥፍቶ ለማኝ የማድረግ ታሪክ እንጂ አንድም ጊዜ ገንቢ ነገር አላየንም። የየትኛው ታሪክ እንደሆነ አላውቅም። እነሱ የማወሩት ቅጀት ይመስለኛል። እኔ ያንን እንደ ቅጀት ነው የምወስደው። ስለዚህ ኢትዮጵያ ወደ ቀድሞዋ ትመለሳለች ማለት የቀድሞዋን በሽታ እነዛ አጼዎች የያዙት በሽታ ውስጥ ተመልሳ ትገባለች። እንደ ትላንትናው የጭፍጨፋ መረባችን እንዘረጋለን የሚል እንጂ ምንም አይነት ታሪክ አላይም በዚህ ጉዳይ ላይ። የትኛው አይነት ታሪክ እንደሆነ አይገባኝም፣ ግን የሚታይም ታሪክ የለም። መልካም አመሰግናለሁ ዶክተር ኮስቴ። እንግዲህ ቅድም ሲያነሱ እርሶ ምክንያቱም ይሄ ነገር መጥራት ስላለበት ነው። ኢትዮጵያ ገዢ እንጂ መሪ የላትም፣ በህዝብ የተመረጠ መሪ አልነበራትም ብለውኛል። ጠቅላይ ሚኒስትሩ ደግሞ ኢትዮጵያ እኛ እስካለን ድረስ አትበታተንም፣ ወደ ቀድሞዋ ክብር እንወስዳታለን ይላሉ። በሌላ አንጻር ደግሞ አሁን ይሄ መንግስት የቀድሞ ጠቅላይ ሚኒስትር ዶክተር አብይ ስልጣኖታ በቅቷል ሲባል ከትግራይ ክልል ጋር ምንም አይነት ግንኙነት የለንም እያሉ ትግራይ እንድትገነጠል እየገፉ ትግራይን ወደዛ እያወጡ የኢትዮጵያን ክብር እናስቀጥላለን ማለት ምናልባት
እንደው ቅዠት ሊሆን ይችላል? ምን ይሉኛል? ነው ይሄን አትጠራጠር። ቅዠትም አይደለም እንደውም ያን ቅዠት ብለንም የምናልፈው ነገር አይደለም። ከቅዠትም የባሰ ቅዠት ነው to be honest ምክንያቱም እንትን ካልቸር የሆነ ነው ይሄ ነገር በሌለን ነገር እንዳለን ይሄ የመፎከር ነገር I think የተለመደ ሆኗል። ይሄ ባዶነት ነው ከቅዠትም ያለፈ ብዬ ነው እኔ በራሴ የምጠቀመው ስለምጠቀመው ቃላቶች ይቅርታ አድርጉልኝ በዚህ ሚዲያ ላይ ኢትዮጵያ ታሪክ ቅድም እንዳልኩት አሁንም ደግሜ እንደምለው ኢትዮጵያ ከተመሰረተች በጉልበት ከተመሰረተች ጀምራ እስከ ዛሬም ድረስ አንድም የኢትዮጵያ ህዝብ በፍላጎቱ በፌር ኤንድ ፍሪ የሚሉት ኢሌክሽን መርጦ መሪ ያስቀመጠበት ጊዜ የለም። ኢቨን በ2005 በፈረንጆቹ አቆጣጠሩ እንኳ በ2005 የተደረገው ምርጫ እንዳለ መንግስት ተሸንፎ ነበር። ያም በጉልበት የህዝቦችን ፍላጎት ጠምዝዞ ነው ወሰደው በዛ ጊዜ የነበረው መንግስት ማለት ነው መለስ ዜናዊ። ያ ማለት እንግዲህ ምኒልክን የምንወስደው ከምኒልክም በፊት ያሉት ነበሩ። ምኒልክን የምንወስደው እንግዲህ ኢትዮጵያ ዛሬ እኛ በሌለን ነገር ከምንኮራበት አንዱ የ3000 ታሪክ ኢትዮጵያ አላት የምትባለው እንግዲህ ኢትዮጵያ ዛሬ የምናያትን ኢትዮጵያ የተመሰረተችው ከምኒልክ ወዲህ ነች እና ምኒልክን ብናየው በጡንቻ ነው በሚሊተሪ በጉልበት ነው ኢትዮጵያን የያዘው የዛሬችውን ኢትዮጵያ ማለት ነው። ስንቱን የኦሮሞ ጨፍጭፎ ስንቱን ወላይታ ህዝብ ጨፍጭፎ ስንቱን የሱዳማ ህዝብ ጨፍጭፎ ዛሬ ያለችውን ኢትዮጵያ የተመሰረተች ማለት ነው። ከዛም አልፈን ብንወስደው ደርግ ሁላችንም ኃይለ ሥላሴ ሁላችንም የምናውቀው ነው። እንደውም ኃይለ ሥላሴ እንደ እግዚአብሔር ሲመለክ የነበረ እንግዲህ መሪ እንበለው ይሄ ወይስ ገዢ እንበለው ይሄ ለተመልካቾች ይተው። ከዛ በኋላ የመጣውም ደርግን ብንወስድ የመለስም ኢራ ብንወስድ ዛሬም እንኳ ጊዜው አልፎበት ጊዜ አልፎበታል ሊጋሊ አልፎበት ኢንተርናሽናል እንኳ እያወቀ ነው እኔ ጊዜ አልፍብኝም እቀጥላለሁ ብለው ቀን ለሌት የሚፈነዳው የኛ መንግስት ተብየው ወይም የኛ መሪ ተብየው ግልጽ ነው መሪ ለመሆን ሳይሆን ገዢ የሚቃጣ ወይም የሚፈልገው ነው። I don't think የሚሳካለት አይመስለኝም። የኢትዮጵያ ህዝብ በተለይ የኦሮሞ ህዝብ በጭራሽ ይሄን እንደማይፈቅድ I think መማር ስለማይችሉ ነው እንጂ ከትናንትና መማር ከትናንትና ብቻ አይደለም ከዛሬ መማር ስለማይችሉ ነው እንጂ ቢችሉ ባዩ ነበር ይሄን ስቴፕ ባልወሰዱ ነበር ማለት ነው። ስለዚህ ዛሬም ቢሆን እነሱ ሊሞክሩ ይችላሉ። የለመዱት ነው ያደጉበት ነው የተማሩበት ነው ማድረግ ይፈልጉ ይሆናል ግን ይሳካላቸዋል የሚለው የሁላችንም ጥያቄ ነው ማለት ነው። ይሄን አብረን ቁጭ ብለን የምናየው ይሆናል ማለት ነው። ስለዚህ ኢትዮጵያ ይልቁንስ እውነት እንናገር ከተባለ ኢትዮጵያን የሚያፈርሳት እንደዚህ አይነት አመለካከት እንደዚህ አይነት አካሄድ እኛ ኢትዮጵያ አንድነን እያሉ ማጆሪቲውን ኢትዮጵያ ኢግኖር ያደረጉ የሚያደርጉት ጭፍጨፋና ስርዓት አልበኝነት የከፋፍለ ግዛ ስርዓት የሚያካሂዱት ነገር ነው ኢትዮጵያን ይልቁንስ እያፈረሰ ያለው። ስለዚህ ይሄን ባወቁ ነበር ይሄን በተረዱ ነበርና ኢትዮጵያን አንድ ሁና እንድትቀጥል ከፈለጉ የብሔር ብሔረሰቦችን መብት መመለስና ህዝቦች ራሳቸው የመረጡትና ራሳቸው እንዲያስተዳድሩ መፍቀዱ ዋነኛውና ምንም ሌላ ኦፕሽን የሌለው አማራጭ መሆኑን ሊረዱ ይገባል የሚል መልእክት ያለኝ። መልካም አቶ አብደታ እንግዲህ ለዶክተር ያነሳው ጥያቄ እንዳለ ሆኖ እንግዲህ ጠቅላይ ሚኒስትሩ የቀድሞው ጠቅላይ ሚኒስትር ዶክተር አብይ በተደጋጋሚ የሚናገሩት እንደውም አሁን ፓርላማ ሰብስበው ፓርላማውም ጊዜው ያበቃ ነው የፌዴሬሽን ምክር ቤቱም ጊዜው ያበቃ ነው የጠቅላይ ሚኒስትሩም የቀድሞ ጠቅላይ ሚኒስትሩም ራሱ ስልጣኑ ያበቃ ነው። በነገራችን ላይ ሰላም ሳይኖራት የሰላም ሚኒስተር ያላት ሀገር ኢትዮጵያ ነች በሚገርም ሁኔታና በሌላ አንፃር ትግራይን ወደዛ ገፍቶ ኢትዮጵያ አትበታተንም ማለት
እንደው ይሄ እውነት ያስኬዳል ወይ? ትግራይ ራሷን ችላ እንደ መንግስት ወታደር አሰልጥና ወታደር ይዛ ዳር ድንበሯን እያስጠበቀች ባለችበት ሰዓት፣ በሌላ አንጻር ደግሞ ኦሮሚያ እንዲሁም ብሔር ብሔረሰቦች በኮማንድ ፖስት እንደ ስለ ቃሉ ይቅርታ ይደረግልኝ ልክ እንደ መንደር ጠላ ቤት አርማ ያለው በየመንደሩ የቆመ ወታደር ባለበት ሰዓት ውስጥ ኢትዮጵያ አትፈርስም ብለው መደስኮር እውነት ይቻላል ወይ? እስከ መቼ ድረስ ሰራዊት ተሰማርቶ ይቻላል? ኢትዮጵያ አሁን ያለችበት ሁኔታ እውነት ጤናማ ነው? የኢትዮጵያ ህዝብ ከአንዱ ወደ አንዱ ተሸጋግሮ ወይም ተንቀሳቅሶ የመኖሩ መብቱ እውነት በአሁኑ ሰዓት አልተገደበም? እውነት ይሄ ነገር አገርን ይገነባል? ምን ይሉኛል አቶ አብደታ? መጀመሪያም ማለት እንደሞከርኩት ደግሜ የምለው ኢትዮጵያን እያፈረሱ ያሉት ኢትዮጵያ ወደ መፍረስ ጫፍ ላይ ወሰዷት እነዚህ ሰዎች ናቸው። እንደዚህ አይነት አመለካከት ያላቸው ሰዎች ናቸው ለማለት እንደሞከርኩት፣ አሁንም ደግሞ አንዱን እየዛትክበት አንዱ ላይ ጥይት ናዳ እያወረድክበት የስድብና የውርደት ናዳ እያወረድክበት የትኛውን አገር የትኛውን ህዝብ ትገነባለህ? በእንደዚህ አይነት መልኩ ህዝቡ ፍላጎት አለው፣ ህዝቡ ምኞት አለው፣ ህዝቡ የሚፈልገው ፍላጎቱን እየጠየቀ ነው ያለው። የሚመራኝን መሪ እፈልጋለሁ፣ ሰላም እፈልጋለሁ፣ በሰላም ወጥተን በሰላም መግባትን እፈልጋለሁ። በእንደዚህ አይነት ነገር ላይ የኛ ምርጫ ይሁን፣ እኛ የምንመርጠው ይሁን፣ እንደ ማንኛውም ዓለም እኛም የራሳችን መሪ እንምረጥ ብሎ ጥያቄ አቅርበዋል። ያንን ጥያቄ በእንደዚህ አይነት መሪ የሚመራ አገር እንድትሆን ስለማይፈልጉ ያንን ጥያቄ አዙሮ ወደ ሌላ አቅጣጫውን ቀይሮ ወደ ገዢነት የትላንትናውን አጽም ከጉድጓድ ሰብስቦ ያንን ድሪም ያላቸው ወይም ህልም ሰብስቦ አምጥቶ በእንደዚህ አይነት መልኩ ለመጓዝ የሚፈልግ ህዝብ ነው። አሁን የኦሮሞ ብቻ እንተውና እስኪ ደቡብ ብሔር ብሔረሰቦችን እንመልከት፣ ሌላውንም ብሔረሰብ እንመልከት። በትላንትናዎቹ አመለካከት ያልተበደለ ያልተቃጠለ ማንነቱ ያልተረገጠ የለም። ከዛ ውስጥ ወጥተን አሁን የራሳችን መሪ እንይረን፣ ራሳችን መሪ እንምረጥ፣ በሰላም ከአገሪቷ ውስጥ የሚኖሩት ብሔር ብሔረሰቦች በሰላም እንደ ትላንትና ኑር የሚል ጥያቄ ነው ህዝቡ የሚያቀርበው። አይሆንም፣ አይመቸንም ብሎ እና አብይና የአብይ አመለካከት ያላቸው ግለሰቦች የትላንትናው የስልጣን እንጥፍጣፊ የደረሰው ለ2 ዓመት ያገኘው እድል ወደ ሰላም ከመቀየር ይልቅ ወደ ባሰ መጥፎ እየቀየረ ነው ያለው። ስለዚህ ህዝብ ምንድነው ማድረግ ያለበት? ሞት አይቀርለትም፣ አልቀርለትም። ከሞትም በጣም አሰቃቂ እስካሁን ገዳዎች ነበሩ፣ በተዋረድ ገዳዎች ነበሩ። የዛሬው ግድያ ደግሞ የሚገርምና በጣም የሚዘገንን አይነት የሰው ልጅ ገሎ አንገቱን እንጨት ላይ የሚሰቅል ግሩፕ ነው ያለው። እናት ጀርባ ላይ ህፃን ተሸክማ ማሳ ውስጥ የምትንጎዳጎደውን እናት በጥይት ደብድቦ የሚገል ነው። የትኛውን ኢትዮጵያ ነው እነሱ እንዳትፈርስ የሚከላከሉላት? እያፈረሷት የትኛውን ኢትዮጵያ ነው እንዳትፈርስ የሚከላከሉላት? ስለዚህ ይሄ እንደውም ኢትዮጵያን ለማፍረስ የመጀመሪያውና ተመልሳ እንኳን የማትገናኝበት ደረጃ ላይ እያደረሷት ያሉ ግሩፖች ናቸው። ከዛም አልፎ ለትንሽም ነገር ምንም አይነት እንደው የአገሪቷ ወይም የሰውነት ሂማኒቲ የማይሰማው ትልቁን የማያዋርድ ትንሹን የማያዋርድ የሚገል የሚያሰቃይ በውሸት የተሞላበት አገር ነው ይሄ አገር። እንደዚህ አይነት ኢትዮጵያ ለማን ትጠቅማለች? ስለዚህ ኢትዮጵያ እየፈረሰች እንጂ እየተገነባች አይደለችም። ለማንም ልትሆንም አትችልም። ምክንያቱ ደግሞ እነሱ ናቸው። ትግራይን ብቻ አይደለም አሁን እኮ እየገፉ ያለው፣ ሌላውን ብሔረሰብ ራሱን እያዘጋጀን ያለው ሁሉም ትንንሽ አገር ሆኖ ሊቀመጥ ነው እንደ ኮሶቮ እና እንትን። ስለዚህ እንደዚህ አይነት ነገር እያደረሰ ያለው ይሄ መንግስት ተብዬው ነው፣ ህዝቡ አይደለም። ህዝቡ ሰላማዊ ህዝብ ነው። ህዝቡ እድል አላገኘም ወጥቶ ስለራሱ መናገር የሚችልበት።
ኢትዮጵያን የሚያፈርሰው አሁንም ይሄ መንግስት ተብዮ ነው። እሱም ሌጂቲመሲው አልቆለታል። በዓለምም የሚገርም አይነት ታሪክ ነው። ይሄ አልፏል። ስልጣኑ የለህም ሌጂቲመሲ የለህም ሲባል ነው አለው የሚል በጉልበቱ በጡንቻው የሚቀመጥ መሪ ነው። ያ የሚያሳየው የወታደራዊ ፊልሞች አንዳንድ ነገሮች አለን እኔ ኃይል አለኝ የሚል አይነት የሞኝ ስብስብ ስራ ነው። ይሄ ከሰማይ የወረዱ ሰዎች አይደሉም። እነዚህም ከሰው ልጅ የተፈጠሩ ከዚህ ህዝብ የወጡ ናቸው። የዚህን ህዝብ በደል ሙሉ በሙሉ ተቀብሎ ከዚህ ሰው ጋር ለሚያገኙት የወር ደሞዝ ትንሽ ደሞዝ ተብሎ ህዝብን የሚጨፈጭፍ አይደለም። ያም ያበቃለታል። እነዚህ ግሩፖች ብቻቸውን እንደ ደረቅ እንጨት ሊቀሩ ትንሽ ጊዜ ነው የቀራቸው። ሬዲዮ ፕሮግራም ነው። የኦሮሞ ግሎባል አድቮኬት ግሩፕ መግለጫ ወጥቷል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳም የኦሮሚያ የሽግግር መንግስት በአስቸኳይ እንዲቋቋም ጥሪ አቅርበዋል። ተወዳጁ ድምፃዊ ሃጫሉ ሁንዴሳ ከተገደለ ወራቶችን አስቆጥሯል። ገዳዩና አስገዳዩ አሁንም ስልጣኔ አላበቃም ቀጥላለሁ እያለ ነው። ተወዳጁን ድምፃዊ ሃጫሉ ሁንዴሳን እንዘክር፣ እናስብ። በዚህ ዜማ መልካም ቆይታ። Ijaareen jira muruun dadhabe malee yaadeen jira dhufuun dadhabe malee yetteeree yaa'umbosaa erga kan biyyee taate sinobsaa dache maal si goone lafaa maal si goone dache maal si goone lafaa maal si goone maalii waliin oonne maal yoo walii foogne gootota koo fixxee warreen ani faarsu walirratti nyaatte hangafaaf qixusu qarxamsitee nyaatte si'omtuu sin quubsu yaadache korma didee goobee kottuutu leenjisee korma didee goobee kottuutu leenjisee Acee hundee boonsaa silaa obseen taa'u biyyoo gatteechisee haa jarana. Godaanni san qabaa gubaa waraansa kalee godaanni san qabaa gubaa waraansa kalee anus maayoo muusaaf kadeebbisa addunyaa kan daadhiis dabalee shimala naamurii ejersi caccabee shimala naamurii ejersi caccabee Utawwan koo kana erga waamee dhabee obseen taa jennaan garaan obsa dhabee gaafan qeerroo arguu gaafan qarree arguu ingeerartansee gaafan qeerroo arguu gaafan qarree arguu indhiichiftansee qalloo hundee boonsaa garaa nu dhofkatte imala xumuuraa finfinnee muratte imala xumuuraa finfinnee muratte akka biiftuu littuu amborraan qaarite
akka biiftuu lixxuu amborraan qaarite nu garaa waaddite noonnee waaddite dubbaddume finfinnee dubbaddume kana raddaa guullalle inni yaa'ii guullalle finfinnee dubbaddume kana raddaa guullalle gargar facaafte kan faca'uu mallee inni karaa deemu goreessirra ciisa inni karaa deemu goreessirra ciisa abbaan dhugaa ganamaa eenyumaaf sidiisa yaa finfinnee. Ulaadii dirriba dhoofisanii yaa barii armee toboochisanii yaa barii hayyoo toboochisanii ajjaabotuu lafa qarree kabarraa ajjaabotuu lafa qarree kabarraa du'aa ga'uu hinboonyukaa kanarraa hinboonyukaa ammarraa du'aa ga'uu hinboonyukaa kanarraa. ስለ ኦሮሞና ስለ ኦሮሞ ምድር የኦሮሞ ህዝብ ደም የተከፈለለት ህዝብ ነው። ወጣቱም ለኦሮሚያና ስለ ኦሮሞ ሲል አጥንቱን ከስክሷል፣ ደሙንም ገብሯል። የኦሮሞ ህዝብ ይሄንን ያውቅ ይሆን? ደም የተከፈለለት ህዝብ መሆኑን ያውቅ ይሆን? ዛሬም እንደ ትናንትናው የኦሮሞ ህዝብ የኦሮሞ ልጁን በአደባባይ እየተገደለ ሬሳ እየጎተተ እያለቀሰ መሰንበቱን ቀጥሏል። ተወዳጁ ድምፃዊ ሃጫሉ ሁንዴሳ ስለ ኦሮሞና ለኦሮሚያ ምድር ሲል ደሙን የከፈለ ህይወቱን የገበረ ጀግና ነው። ነፍስህን በገነት ያድርገው እንላለን። ዶክተር ጥያቄ እንግዲህ በአሁኑ ወቅት የኢትዮጵያ መንግስት ስልጣኑ አብቅቷል፣ ምርጫ አካሂዳለሁ ይላል። በሌላ አንጻር ደግሞ የኦሮሞ ነጻነት ግንባር ኦነግ የድርጅቱ ሊቀመንበር ወጥተው የኦሮሚያ የሽግግር መንግስት መመስረት አለበት፣ ምርጫ አያስፈልግም እየተባለን ያለው ፕሮፌሰር መረራ ጉዲናም በአሁን ባለው ቁመና ኢትዮጵያ ምርጫ ልታካሄድ አትችልም እያሉ ነው ያሉት። ምክንያቱም በርካታ ሰዎች ተገለዋል፣ ብዙዎቹ እስር ቤት ታጉረዋል፣ ትምህርት ቤት እስር ቤት ሆኗል፣ ኮንቴነር እስር ቤት ነው። ቢያንስ ከ20 ሺህ በላይ የኦሮሞ ልጅ በእስር ቤት ይገኛል በአሁኑ ሰዓት። አመራሮቹ ደግሞ አሁንም በእስር ቤት ያሉ። የኦሮሞ ነጻነት ግንባርና ኦብኮ ያወጣው መግለጫ እንዴት ያዩታል? እውነት ኦሮሚያ የሽግግር መንግስት ነው የሚያስፈልጋት ወይስ እንደ ኢትዮጵያ ምርጫ ማካሄዱ ይቀል ይሆን? ምን ይሉኛል? ጥሩ ጥያቄ ነው ኢዮቤ። ወደዚህ ጥያቄ ከመምጣቴ በፊት ግን መጀመሪያ ኢትዮጵያን ስለመፍረሱና እነሱ ካለሉ ኢትዮጵያ እንደማትኖር ስለሚገልጹት ሁኔታ ላይ አንድ ነገር ማለት ፈልጌ ነበር እና አሁን ወደ ኋላ ተመልሰን እንኳን ብናየው ኢትዮጵያን እያፈረሱ ያሉትና እንዴት እያፈረሱ እንዳሉ ምናልባት ያሳያል ብዬ ስላሰብኩኝ ነው። 2 ዓመት ወደ ኋላ እንመለስ። አብይ ወደ ስልጣን በመጣ ጊዜ ኢትዮጵያን አሻግራለሁ ብሎ ነው ብሔር ብሔረሰቦች የራሳቸውን መብት ታግለው ባለ ጡንቻሙን እና ባለ ሚሊተሪው ገዳዩን የኢፒአርኤፍ መንግስትን በታትነው ሲያበቃ አብይ ሲመጣ ትራንዚሽናል ገቨርንመንት ወይም ደግሞ ኢትዮጵያን የማሻገር እድል ተሰጥቶት ነበር እና ያኔ ቁጭ ብሎ ካሉት ብሔር ብሔረሰቦች ተወካዮችና ህዝቦች ጋር ሆነው ፖለቲካ ፓርቲዎች ጋር ሆነው ኢሊቲን ጨምሮ የሃይማኖት አባቶችንና ባገዳዎችን ጨምሮ ቁጭ ብሎ ተወያይቶ ቢሆን ዛሬ ኢትዮጵያ ያለችበትን ደረጃ ላይ ባልደረስን ነበር። ለምን ብትለኝ ያ ቢሆን ዛሬ ትግራይ እዛ ባልወጣች ነበር። ዛሬ የኦሮሞ ነጻነት ግንባር የሽግግር መንግስት ኦሮሚያ ውስጥ እንዲቋቋም ጥሪ አቅርቧል። ይህም ባልቀረበ ነበር።
ስለዚህ እነሱ የሙጥኝ ብሎ ስልጣን ላይ ሆኖ ህዝብን መግደልና መረበሽ በቀጠሉ አንፃር ኢትዮጵያ የመፍረስ እድሏ በጣም እየሰፋ ነው የሚመጣው ማለት ነው እየሰፋ ነው የሚሄደው ማለት ስለዚህ የኦሮሞን ህዝብ መግደል በሚሊተሪ በወታደር ኃይል እንቆጣጠራለን ኢትዮጵያ ውስጥ እናቆያታለን ሌሎች የታባታቸው ደርሳሉ ከዛ በኋላ ብሎ የሚደረገው አካሄድ ሂዶ ዛሬ የኦሮሚያ ትልቁ የፖለቲካ ፓርቲ በተለይ ሁለቱ የኦሮሚያ ሽግግር መንግስት አስፈላጊ መሆኑን አምነው ጥሪ ያቀረቡ ነው እኔ እንደ ኮስቴ ማንንም ወክዬ ሳይሆን እንደ አንድ የኦሮሞ ልጅ እነሱ ያቀረቡት ጥሪ ምንም አማራጭ የሌለው ወሳኝና ጊዜውን የጠበቀ ነው ብዬ ነው ማምነው እንደዛ ነው የሚገልጸው ስለዚህ እንግዲህ ጥያቄህን ባጭሩ ብትደግምልኝ ምናልባት የርሳውኝ እንደሆነ የኦሮሞ ግንባርና የኦብኮ ያወጡት የመስማማት ነገር ይታያልና የኦሮሚያ የሽግግር መንግስት መመስረት አለበት ምርጫ አያስፈልግም ምክንያቱም ስልጣኑ ያበቃ መንግስት ምርጫ ማካሄድ ስለማይችል ኦሮሚያ ደግሞ የኦሮሞ ህዝብ ከሚደርስበት ጥቃት ለመታደግ በህዝብ እስከሚመረጥ ድረስ የሚመርጠው ህዝብ የወከለው ምርጫ መሪ እስከሚመጣ ድረስ የሽግግር መንግስት እንዲመሰረትለት የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ አቅርበዋል ምን ይሉ አስፈላጊ አስተማስከኝ በጣም አመሰግናለሁ እዩ እንግዲህ ታይ አሁን ምርጫ ላልተወሰነ ጊዜ አስተላልፈው ነበር ካስተላለፉ በኋላ የፖለቲካ ፓርቲዎች የኦሮሞ የኦነግ እና የኦብኮ ፖለቲካ ፓርቲዎች አባላትና ሃይ ኦፊሻልስ ጭምር እስር ቤት ነው ያጎሩት የነሱን ደጋፊ የነሱን መንበርስ ሁሉ እስር ቤት ካጎሩ በኋላ አሁን ደግሞ የኢንተርናሽናልም ሆነ የኦሮሞ ህዝብ ጥያቄና ፕሬሸር የሚሉት ግፊያ በበዛባቸው ቁጥር ዛሬ ደግሞ ዞር ብለው ነው እኛ ምርጫ እናደርጋለን ብለው የሚሉት ነው ይሄ ትክክለኛ ምርጫ ለማካሄድ የሚያደርጉት ነገር ሳይሆን የማባበል ነው እኛ ምርጫ ለናካሄድ አስበናል እንዴ ያሉት እነሱ ናቸው ይሄን ነገር ያራመዱት እነሱ ናቸው ለማለት እንጂ ትክክለኛ ምርጫ ለማካሄድ አይደለም ይሄ አንድ ነገር ነው ሁለተኛ ኢትዮጵያ አሁን ባለችበት ነባራዊ ሁኔታ ምርጫ የማካሄድም አይ ቲንክ አቅምም ኮንዲሽንም አመቺ ሁኔታም የለም ብዬ ነው ማስበው ነው ምክንያቱም መንግስት ሚሊተሪውን አሰማርቶ በእያንዳንዱ የገበሬም ሆነ የከተማ ቤቶች ፊት ለፊት አቁሙ ምርጫ አካሂዳለሁ ማለት በጠራራ ፀሐይ የሚካሄደው ምርጫ አሸንፋለሁ ብሎ ሌላውን የራሱን መንግስት ሌጂቲሜት ለማድረግ የሚያደርገው ጥረት እንጂ ትክክለኛ ሁሉን አቀፍ ሁሉም ደግሞ ህዝብ ወጥቶ በፍላጎቱ የሚመርጠውን መንግስት እንዲመሰረት ፍላጎት ኑሮት አይደለም ስለዚህ እኔ እንደ ግለሰብ ባስበው ካሰብኩኝ አሁን ማድረግ ያለባቸው ቢሆንም እንኳን ነው ተሳስተናል ትናንትና ያደረግነው ስህተት ነው ዛሬ እስቲ የኢትዮጵያ ፖለቲካ ፓርቲዎች እንሰብሰብና የኢትዮጵያን የወደፊት ዕጣ ፈንታ ላይ እንወያይ ማድረግ ያለብን ጄኒውን ውይይት ነው ጄኒውን ዳያሎግ ነው እያልኩ ያለው እነሱ የሚያደርጉት ፌክ ወይም ደግሞ እነሱ የሚፈልጉትን ጋብዘው የማይፈልጉትን አስቀርተው የሚያደርጉት ውይይት ሳይሆን ጄኒውን ለዚህ አገር የወደፊት ዕጣ ፈንታ ሊወስኑ የሚችሉ የፖለቲካ ፓርቲዎችና የህዝብ ተወካዮችን ያካተተ ውይይት አድርጎ የሚቀጥለውን የሚወስን አጀንዳ ቢያስቀምጡ ነበር የሚቻለው ወደ ምርጫ ከመድረላቸው ሌላ ማለት ነው
ስለዚህ አሁን በአሁኑ ጊዜ እንደምናውቀው የኦነግ ሊቀመንበር አቶ ዳውድ ኢብሳ የሽግግር መንግስት ኦሮሚያ ውስጥ እንዲቋቋም ጥሪ አቅርበዋል። ጥሪ ማቅረቡም ለዓለም ህዝብም ለኦሮሞ ህዝብም ለኢትዮጵያ ህዝብ ጥሪ አቅርበዋል። ይህም ደግሞ በኦፍኮም ድጋፍ አግኝቷል። በኦሮሞ ህዝብ በስፋት ድጋፍ አግኝቷል። ውጭም ሆን ከውጭም ከውስጥም ማለት ነው። ይሄ ደግሞ ትክክለኛ አካሄድና ኦሮሞ በአሁኑ ጊዜ ኦሮሚያ በአሁኑ ጊዜ የኦሮሞ ዜጎች በአሁኑ ጊዜ ምንም አማራጭ የሌላቸው ሊያደርጉት እና ሊደግፉት የሚገባ ትክክለኛ ጥሪ ነው የሚል መልእክት ነው ያለኝ። ይሄን ደግሞ ካልሆነ ይሄን ደግፈን ይሄን ጥሪ ተቀብለን የኦሮሚያን የሽግግር መንግስት ካላቋቋም ነው የሚመጣብን የግድያና እስራት እየከፋና የባሰ ነው የሚሄድ እንጂ እየተሻሻለ ወይም ደግሞ ከኛ የሚቀንስበት ሁኔታ እንዳለለ ልንረዳ ይገባናል የሚል ነው የምሰጠው ሀሳብ። መልካም አመሰግናለሁ። እንደው አቶ አብደታ ለዶክተር ቆስጤ ያነሳው ጥያቄ እንዳለ ሆኖም የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ የሰጡት የኦሮሚያ የሽግግር መንግስት መመስረት አለበት ብለዋል። በርካታ ድጋፍ ተሽሯቸዋል። በተለይ እኔ እንደ ለሰይፈ ነበልባል ራዲዮ የሚመጣልን መረጃ ብዙ ነገሮች አሉ። በተለይ በስርዓት ውስጥ ያሉ የኦሮሞ ተወላጆች የኦሮሚያ ብልጽግና ፓርቲ የሚባሉ ሰዎች ራሳቸው ሳይቀሩ አሁን ያለው ሀዳዊ መንግስት ስለ ኢትዮጵያ ነው የሚያለቅሰው። ስለ ኦሮሞ ጉዳይ ግድም የለውም። አገሪቷን ተረክበው ሊያስተዳድሩ የሚችሉት እነዚህ ድርጅቶች መሆናቸውን እየገለጹ ይገኛሉ። አስፈላጊ ከሆነ የሚደርሰንን መልእክቶች ለማቅረብ እንችላለን። የኔ ጥያቄ አቶ አብደታ በኦሮሚያ ምድር ውስጥ መቼ ይሆን እናት የልጇን ሬሳ መጎተት የሚያበቃው የሚቆመው መቼ ይሆን? የድሃ ልጅ የሚገደልበት የሚያበቃው መቼ ይሆን? ትውልዱ ከትምህርት ቤት ተባሮ አንድ ጀነሬሽን ማህይም እየሆነ ነው ያለው። መቼ ነው የሚያበቃው? የኦሮሞ ነጻነትስ ግንባር በፊት ከነበረው ጥንካሬ አሁን ያለው ጥንካሬ የባሰው ሆኖ ጥርስ አወጣ እስከ መባል ድረስ ደርሷል። እንዲህ ከቀጠለ የሽግግር መንግስት ይቋቋም ከተባለ ኦሮሚያ ራሷን ችላ ተገንጥላ ወጣች ማለት ይሆን? ምን ይሉኛል? በመጀመሪያ ደረጃ ስለ ይሄ መንግስት ተብዬው ወይም ደግሞ የቀድሞው መንግስት ተብዬው ግሩፕ ያሁኑ ግን በኔ አመለካከት በህዝቡ ላይ ሽፍታ ብዬ ነው የምጠራው። ሽፍታነትን የሚያውጅ ምርጫ መጥራትና ምርጫ ማድረግ ይችላል የሚባለው በምንም ታሪክ በየትኛውም ታሪክ ሊሆንም እንደማይችል ነው። ምክንያቱም ህዝብ የመረጠው አይደለም። ህጋዊነቱን ጨርሶ በኃይል ነው ያለው። በኃይል ገዛለሁ ብሎ ያለው ስለ ፌርነስ የምትጠብቀው ነገር የለም። ከዛ ፌር ይሆናሉ ህጋዊ እውነት እንደው ህዝብን የሚወክል ህዝብን የሚያስደስት ምርጫ ያደርጋል ለምሎ ጨርሶ ስለማይታሰብ ምርጫ ያደርጋል ብሎ ህዝብን ማባበል እና የጊዜ መግዣ የሚያደርገው ነገር ያበቃለት ነው። ህዝቡ ከዛም መጠበቅ የለበትም። ከዛ አልፎ ደግሞ ይሄንን ህዝብ ታዳ ለመታደግ ህዝብን ለማትረፍ ከጥፋት ለማትረፍ ህዝብን ለማዳን በዛች አገር ላይ የሚደረገው ሊደረግ የተዘጋጀው አይነት ጥፋት እንዴት ይሄንን ህዝብ ማዳን እንችላለን ለምሎ ኦኤልኤፍ ያቀረበው ሽግግር መንግስት ማንም የኦሮሞ ህዝብ ብቻ ሳይሆን ብሔር ብሔረሰብ ሁሉ በኦሮሚያ ዙሪያ ያሉት በሙሉ የተቀበሉትና መሆንም ያለበት ብሎ ያሰቡት ስለሆነ በጣም በደስታ የተቀበሉት አይነት ነገር ነው። መሆንም አለበት። ያ ካልሆነ የሚመጣው ጥፋት ቀላል ስለማይሆን ማለት ነው። ስለዚህ አቶ ዳውድ ከራሳቸው የመጣ ብቻ ሳይሆን አቶ ዳውድ የኦሮሞ ህዝብ መሪ ናቸው።
አቶ ዳውድ እድሜያቸውን ለዚህ ትግል ኦሮሞን ነፃ ለማውጣት ከዚህ ከመፈሰው ደም ከመጠፋው ጥፋት ሁሉ ለማዳን እድሜያቸውን የሰጡ ስለሆኑ ስለዚህ ህዝብ ግድ ይላቸዋል። ሐሳቡ ከሳቸው ይቅረብ እንጂ ከያንዳንዱ የኦሮሞ ህዝብ ልብ ውስጥ ወጥቶ ወደሳቸው የደረሰውን ነው እሳቸውም ለህዝብ ይፋ ያደረጉት ማለት ነው። የአቶ ዳውድ ሐሳብ ብቻ አይደለም ይሄ የያንዳንዱ የኦሮሞ ልጅና የያንዳንዱ ሰላም ፈላጊ ህዝብ ምኞትና ፍላጎት ነው። ስለዚህም ነው ይሄን አክል ድጋፍ ያገኙ። ስለዚህም ነው በየትኛውም በውጭም ሀገር ያለው ድጋፍ ሰጥቶታል። እምልህ እንደው የኢትዮጵያ ውስጥ የተወለደ ህዝብ ብቻ ሳይሆን ሌላውም ስለ ሰው ማሰብ የሚችል ሁሉ መሆን ያለበት ይሄው ነው። በእንደዚህ አይነት መልኩ ነው ከጥፋት ሁሉ ህዝብን ማዳን የሚቻለው የሚል የተቀደሰ ሐሳብ እንደሆነ አድርጎ ወስዶታል። ነገር ግን ይሄ ሐሳብ የኦሮሞ ህዝብ ስፔሻሊ በባለቤትነት ያቀረበውን ሐሳብ ከግቡ ለማድረስና እንደታሰበው ለሁሉም እኩል እንዲደርስ የማድረጉ ግዴታና እያንዳንዱ የኦሮሞ ልጅ መስራት ያለበት በእንደዚህ አይነት መልኩ ላይ ነው። ጥሪም ተደርጓል። በየአቅጣጫው ባለንበት ሰው ሁሉ ባለበት ይሄ ነው የሚያዋጣው እያለ ባለበት ሰዓት ላይ እያንዳንዱ የኦሮሞ ህዝብ ራሱን ወደ አንድ አሰባስቦ ህዝባችንና ሀገራችንን ወደ ማዳን አይነት ደረጃ ላይ የመሄዱ ጉዳይ ከእያንዳንዳችን ይጠበቃል። ከዛ አልፎ ቁጭ ብለን ከጠበቅን ከዚህ ከሽፍታ ግሩፕ አሁን ሽፍታ ነው በኃይል ነው ያለው ህጋዊነቱን የጨረሰ በኃይል ያለ ግሩፕ ምንም የምንጠብቀው ነገር ስለሌለ እስከ ጊዜው ድረስ እኛ አገራችንን ተረክበን እኛ ሰላምን እስከምናሰፍን ድረስ እያንዳንዱን ህዝብ ሰላም እስከምናሰፍን ድረስ ግድያውና እስራቱ ስቃው የእናት ለቅሶ የአባት ለቅሶና ውርደቱ እየቀጠለ እንደሆነ ነው የሚታየው። ይሄ እንዳይቀጥል ማድረግ ከእያንዳንዳችን የምንጠበቀው ነገር ማድረግ ነው። እያንዳንዱ ኦሮሞ ነኝ የሚል በግሩፕ የተደራጀ ካለ ስለ ኦሮሞ ጉዳይ ነው፣ ይሄ ስለ ህዝብ ጉዳይ ነው። ይሄንን አንድ ላይ በመሰባሰብ አንድ ሐሳብ ላይ ተሰባስበን ኦሮሚያን አድነናት የምንፈልገው ነገር ሁሉ ከዛ በኋላ መወያየትና መነጋገር የሚቻልበት አይነት ደረጃ ነው። ይሄ ስለ ፖለቲካ ድርጅቱ ስለ አቶ ዳውድ በኦኤልኤፍ መሪነታቸው ስላቀረቡ ብቻ ሳይሆን መሆንም ያለበት ነው። ማንኛውም ኦሮሞ ነኝ ማንኛውም ሰላም ፈላጊ ነኝ የሚለው ሁሉ ይህንን ሰላም ለማስፈን ግዴታውን መወጣት ያለበት አይነት ነገር ነው። ብቻት አይሆንም። በተለይ በኦሮሚያ ክልል ውስጥ ያሉ የተለያየ ብሔረሰቦች አሉና ይሄ የኦሮሚያን ሽግግር መንግስት ይመስረት ሲባል ለተቀራው ህዝብ ስጋት አይሆንም። የተቀራውን በኦሮሚያ ውስጥ ያሉትን ህዝቦች ያገለለ አይሆንም። የመኖር ዋስትናቸውን አይገድብም። ምን አድርጎ ነው የሚገድበው? እንደውም ለነሱ የተመቻቸና ሰላምን ዋስትና የሚሰጣቸው ዋስትና ጥሩ የኦሮሞ ህዝብ ከመሰረቱ ጀምሮ ከሱ ጋር ለሚኖረው ህዝብ ክብር አለ። አብረው ነው የሚበላው፣ አብረው ነው የሚጠጣው፣ አብረው ነው የሚኖረው። አንድም ቀን ከሌላ ክልል የመጣነ ሌላ ብሔረሰብ ነው ብለህ ማንንም አታክ አድርጎት አያደርግም። አላማውም ሀሳቡም አይደለም። አሁንም የበለጠ ጋራንቲ የሚሆነው እንደውም ለነሱ ይሄ ነው። ሰላም ኦሮሚያ ውስጥ ካለ በሰላም ይኖራሉ ከኦሮሞ ህዝብ ጋር ስላሉ። ሰላም ከሌለ ግን እጃቸውን እየከተቱ ራሳቸው ገለው ኦሮሞ እንደገደላቸው ራሳቸው አቃጥሎ ኦሮሞ እንዳቃጠላቸው ንብረታቸውን እንዳቃጠለ አድርጎ የሚያቀርቡት ለማጋጨት የሚደረገው አይነት ነገር ነው። አንድም ጊዜ ህዝብ ከህዝብ ጋር ምንም አይነት ችግር የለበትም። ችግሩ ያለው ከላይ በኤሊቱ ላይ ብቻ። መልካም መልካም። ዶክተር ኮስቴ እዚህ ላይ የሚያክሉት ነገር ካለ የሽግግር መንግስት ይመስረት ከተባለ ለአቶ አብደታ ያነሳሁት ሆኖ በኦሮሚያ ውስጥ ቁጥሩ በርከት ያለ የኦሮሞ ህዝብ አለ። እንደ ማሳያ ያህል የኦሮሞ ህዝብ የነፃነት ጥያቄ በነገራችን ላይ የሚገደለው ኦሮሞ፣ የሚተቸው ኦሮሞ፣ የሚሞተው ኦሮሞ፣ ገዳይ የሚባለውም ኦሮሞ ነው። የኦሮሞ ህዝብ የመብት ጥያቄ በሚያነሳበት ሰዓት ሌላውን ህዝብ እንዳጠቃ ተደርጎ የኢህአዳዊ ስርዓት የሚጮኸው ነገር አለ። አሁን የባሰ ደግሞ የኦሮሚያ የሽግግር መንግስት ይመስረት ሲባል
ምናልባት ይሄን ነገር ስጋት አድርጎ ማቅረብና ሌላ እንቅስቃሴ ማድረግ አይገጥመውም? ይሄ እጣው ምንድነው የሽግግር መንግስት ችግር አይገጥመውም? ምን ይሉኛል? ትክክል ነው አቶ ኢዮብ። ቫሊድ የሆነ ትክክለኛ ጥያቄ ሊቀርብም የሚገባ ጥያቄ ነው። ግን ይሄን መልስ ለመመለስ ትክክለኛ ዛሬ ጠዋት ራሱ የኦነጉ ሊቀመንበር አቶ ዳውድ ኢብሳ የወሰዱት አንድ ምሳሌ ነበር እና ምንድነው ያሉት? ኦሮሞና ኦሮሚያ እንደውም ለኢትዮጵያ ሞዴል መሆን የነበረች ክልል ናት፣ አገር ናት ነው ያሉ። እኔም ይሄንን ነው የሚደግመው። ምክንያቱም አሁን በዛች አገር ታሪክ ውስጥ ብናይ እንደ ኦሮሚያ ሌሎች ብሔርና ብሔረሰቦች የሚኖሩባት ክልል የለም። ይህንን ሁሉ የአማራ አለ፣ የደቡቡ አለ፣ የሲዳማው አለ፣ የወላይታው አለ፣ የትግሬው አለ። ሁሉም የኢትዮጵያ ህዝቦች ብሔርና ብሔረሰቦች ያሉበት ክልል ቢኖር ኦሮሚያ ነው ማለት ነው። ይህ ደግሞ ላለፉት 50 ምንበለው 100 ዓመት በሰላም የኖሩባት ክልል ናት ወይም አገር ናት ማለት ነው። ስለዚህ እንደውም ለፖለቲካ ፍጆታ ስሉ የሚጠቀሙት ፕሮፓጋንዳ እንጂ ኢን ሪያሊቲ ምድር ላይ ያለው ሁኔታ ከዚህ የተለየ ነው። ይሄ ደግሞ የኢትዮጵያ ህዝብም አይ ቲንክ የዓለም አቀፉ ማህበረሰብም የሚረዳውና የሚያውቀው ነው። ሌላው እዚህ ጋር መጥቀስ የምፈልገው ደግሞ የኦሮሞውን ባህል ነው ወይም ካልቸር የምንለው። ኦሮሞ ጉድፈቻ ካልቸር አለው። ይሄ እስቲ ሌሎች ዛሬ ኦሮሞ ገዳይ ነው ብሎ ሊስሉ የሚሞክሩት ሞራል ቢሶች የሚጠቀሙበት እስቲ ስንቶቹ ነው ይህንን ባህል ያላቸው? የራሱን ያልሆነ ልጅ የራሱን ያልሆነ ዜጋ ልጅ አድርጎ የሚያሳድግ፣ ጡት አጥብቶ የሚያሳድግ፣ ወተት አጥብቶ የሚያሳድግ ኢንክሉዲንግ ዛሬ ፕራይም ሚኒስተር ነኝ ባዩ በኦሮሞ ወተት ጠጥቶ አድጎ ዛሬ ገዳይ ሆኖ ያለው ራሱ ጭምር ያን ካልቸር ወይም ያን ባህል ያለው ኢትዮጵያዊ ክልል ወይም ኔሽን የለም ኢትዮጵያ ውስጥ ማለት ነው። ይሄ የሆነ ጉድ ቆምበር እንዳሉ ኦሮሚያ ለብሔር ብሔረሰቦች በሰላማዊ መንገድ መኖር ሞዴል መሆን ያለባት እንጂ እንደ እኩይ ተስላ ለፕሮፓጋንዳ የምትጠቀም ክልል ወይም ሀገር መሆን አልነበረችበትም። ይህን ካልኩኝ በኋላ እንግዲህ የሽግግሩ መንግስት የኦሮሚያ ህዝብ ነው የሚለው። የኦሮሞ ብቻ አለ። የኦሮሚያ ሽግግር መንግስት ሲቋቋም በኦሮሚያ ውስጥ የሚኖሩ ህዝቦችን ያቀፈ ነው። የኦሮሞ ህዝብ ብቻ አይደለም ኦሮሚያ ውስጥ ያለው፣ የኢንተርናሽናሎች አሉ። ከኢትዮጵያም ሳይሆን ከውጭም የመጡ አሉ። እነሱም እዛ ውስጥ ይካተታሉ ማለት ነው። የኦሮሚያ መንግስት በኦሮሚያ ውስጥ የሚኖሩ ህዝቦች የግሩፕም ሆነ የኢንዲቪጁዋል መብትን በማይነካ በሚያስከብር መንገድ ነው ሊቋቋም ያለበት። ሊቋቋምም ጥሪ የቀረበ ማለት ነው። ስለዚህ ለፕሮፓጋንዳ ፍጆታ አሁንም ሊጠቀሙ ይችላሉ፣ እየተጠቀሙም ነው። ይሄ ደግሞ እውነታውን ይቀይራል ማለት አንችልም። ይሄን እንዳይጠቀሙ ደግሞ ማድረግም አይቻልም። እንደምናውቀው ላለፉት 2 ዓመታት ሌላ ቦታ የተገደለው የተቃጠለውን በጉድጓድ የተከተተውን ስዕል እያሳዩ ይሄ ነው ኦሮሞ ሲያደርግ የነበረ ብሎ ሚዲያ ላይ ሲያሳዩ ነበር። ኢን ሪያሊቲ እውነታው ምድር ላይ ያለው ግን ያን አልነበረም። የኦሮሞ ወጣቶች ከ2014 ጀምሮ እስከ ዛሬ ድረስ ትግል ሲያካሂዱ ነበር። የማንኛውንም የብሔር ብሔረሰቦች ኦሮሚያ ውስጥ የሚኖሩትን የነኩ የተቃጠለባቸው የተቀደደ ጨርቅ አልነበረም። ይልቁንስ ለፕሮፓጋንዳቸው ሲሉ ቤተክርስቲያን ሲያቃጥሉ የነበሩት የቶቹ እንደሆኑ የኦሮሞ ህዝብ ያውቃል። ዛሬ ይሄ አይጠቅመንም። ይህን ሁሉ ወደኋላ ትተን እስቲ ሁላችንም እየተቃጠልን ነው ኦሮሚያ ውስጥ። ወዘር ኦሮሞም ሆንክ አልሆንክ ዳፋው አለ ማለት ነው። ይጣፈንታው ልትሻሽ አትችልም። እዛ ውስጥ የተደረገው ሁሉ ይደርሳል ማለት ነው። ስለዚህ ይህንን ሁሉ አስቀምጠን እስቲ እንደ ኦሮሚያ ህዝብ
አንድ ላይ ሆነን ሊደር ወይም ሊተካን የሚችለው ሰላማችን ሊያረጋጋ የሚችል መብታችን ሊያስጠብቅ የሚችል እድገታችንን ሊያስቀጥል የሚችል አንድ የሽግግር መንግስት እናቋቁም የሚል ጥሪ ነው ኦነግ ያቀረበው ማለት ነው። ይሄ ደግሞ እንደ ግለሰብም እንደ ኦሮሞም እንደ ኦሮሚያ ተወላጅም የሚደገፍና እንደውም እንደ ኦሮሞ ኢሊትን ብታይ ትክክለኛ ነው ጊዜውን የጠበቀ ነው ብዬ ነው የማምነው። ምክንያቱም መጀመሪያ እናት እሳት ከራሷ ነው የምታወርደው ነው የሚባለው ከልጇ ከማውረዷ በፊት። ስለዚህ መጀመሪያ ስለ እዛ አገር አንድነት ለማውራት መጀመሪያ ኦሮሚያ ራሷ ስቴብል መሆን አለባት። መንግስት አልባ ናት። ለሷ የሚናገር መንግስት የለም። ለሷ የሚናገር ፓርቲ የለም። ስለዚህ ከተወሰኖቹ በስተቀር ለማለት ፈልጌ ነው። ከመንግስት አንፃር ነው ያወራው ነው። ስለዚህ ኦኤልኤፍ የጠራው ኦነግ የጠራው ካፋው የደገፈው የኦሮሞ ህዝብ የኦሮሞ ህዝብ እንግዲህ ኦሮሚያ ውስጥ የሚኖረውና ከኦሮሚያ ውጭ የሚኖረው ነው ማለት ነው። ይሄንን የተቀደሰን ሐሳብ ደግፎ የኦሮሚያን ሰላም ለማረጋጋት ከተፈለገ ኦሮሚያን ሰላም የሚያረጋጋ የአንድ ቦዲ ወይም አካል መፍጠር አለባቸው። ያ ደግሞ ሽግግር መንግስት ስለሆነ ይሄን ልንደግፈው ይገባናል ማለት ነው። መልካም አመሰግናለሁ። እንደው የቀድሞው ጠቅላይ ሚኒስትር በጽህፈት ቤታቸው የፌደራል ፖሊስ እና እንዲሁም የአዲስ አበባ ፖሊስ አዛዦችን ትናንትና ማታ በደረሰኝ መረጃ ሰብስበው የኦሮሞ ነጻነት ግንባር ሊቀመንበር እና እንዲሁም ፕሮፌሰር መረራ ጉዲና አገር እያፈረሱ ነው፣ አርፈው የማይቀመጡ ከሆነ እርምጃ እንዲወሰድባቸው ትዕዛዝ አስተላልፏል። በሂደት እንግዲህ የምናየው ይሆናል። ሌላው ይሄ የሽግግር መንግስት መግለጫ ከወጣ በኋላ በኢሳት ቴሌቪዥን እና እንዲሁም አቶ ታዬ ደንዳ ትችት ሰንዝረው አጥብቀው ሲረግሙት እንደነበረ ለማየት ችያለሁ። የኦሮሞ ግሎባል አድቮኬትስ ግሩፕ መግለጫ አውጥቷል። አቶ አብደታ መግለጫው ወቅቱን የጠበቀ ነው? ለምን አስፈለገ? እስኪ ስለ መግለጫው ይንገሩኝ። እውነት መግለጫው በዚህ ሰዓት መውጣት ነበረበት? መግለጫው ወቅቱን የጠበቀ ነው ወይስ ወቅቱን የጠበቀ አይደለም ለምለው በቀላሉ ወቅቱን የጠበቀና አሁን ያለንበትን ሁኔታ የደገፈ መግለጫ ነው የወጣው። እንደዚህ አይነት ስቴትመንት ተደጋግሞ ወጥተዋል። ይሄ መጀመሪያም አይደለም፣ ግን ይሄ ወሳኝና አሁን ወቅታዊ የሆነውን ጉዳይ የተመለከተ ጉዳይ ነው። በሌላም መልኩ ጥሪ ነው። ሰላምን ለሚፈልጉ ሁሉ በዛች ሀገር ላይ አሁን በኦኤልኤፍ መሪዎች የቀረበው ሰላምን በዛች ሀገር ላይ የማስፈኑ ዓላማ የተደገፈና የተቀደሰ እያንዳንዱ ሰው የሚፈልገውና የሚጠብቀው ነገር ስለሆነ እያንዳንዱ ሰው ከእንደዚህ የተቀደሰ ዓላማ ጋር መቆም አለበት። ያ ከሆነ ነው ልጆቻችን ከሞት ሊተርፉ የሚችሉት፣ ሰላም በዛች ሀገር ላይ ሊሰፍን የሚችለው የሚል ጥሪም ጭምር ነው። ድጋፉ ምኞታችንና ምንመኘው የምናስበው አንድ ነገር ስለሆነ እያንዳንዱ የኦሮሞ ግሎባል አድቮኬሲ ግሩፕ ብቻ ሳይሆን ሌላውም ግሩፕ በተለያዩ ድርጅት ራሱን አደራጅተው ለኦሮሞ ህዝብ የምታገሉት አንድ ላይ በመምጣት ነው ይሄንን መግለጫ ያወጡት። ይሄ ወደ 9 የሚሆኑ ሰብአዊ መብትን የሚከራከሩና ለኦሮሞ ህዝብ የምታገሉት ግሩፖች ናቸው አንድ ላይ መጥተው ይሄንን መግለጫ ያወጡት ማለት ነው። ስለዚህ ይሄ ወቅቱን የጠበቀና ከዛም በላይ መደረግ የሚገባውን ነገር ሁሉ ከዚህ ከተቀደሰ ዓላማ ጋር ለመራመድ ወይም ደግሞ ከግቡ ለማድረስ ዓላማውን ቃል መግባቱንም ጭምር ነው። መስራት የሚገባን ነገር እንሰራለን የሚል ነው። ለብሔር ብሔረሰብና ጎረቤት ላሉትም በዛች ሀገር ላይ ኦሮሞ በሰላም
መኖር ማለት ኦሮሚያ ሰላም መሆን ማለት ለዛች ኢትዮጵያ ለምትባለው አገር ሰላም ነው። ጎረቤት ሁሉ ሰላም ይሆናል። ኦሮሞ ለሁሉም ጥላ ነው። ኦሮሞ ሁሉንም ያቀፈ ነው። ሁሉንም የነካ ነው። ከኦሮሞ ተለይቶ ብቻውን ሰላም መሆንም የሚችል የለም። ኦሮሞ ሲደማ ኦሮሞ ሰላም ከሌለ ደግሞ እሱም ሰላም ሊሆንም ስለማይችል ስለዚህ የኦሮሚያ ሰላም የኦሮሞ ሰላም የሁሉም ሰላም ስለሆነ እነሱም በዚህ ጉዳይ ላይ አሁን እንደጀመሩት አሁንም አድርጎታል አሉበት እንደጀመሩት ቀጥለንበት በጋራ አገሪቷን እናረጋጋ በጋራ ከሽፍታ መንጋጋ ውስጥ እቺን አገር እናውጣት የግድያን ጥላ ወይም የግድያን መንፈስ የሚጠሩትን ሰዎች ሐሳባቸውን ቀይረን ወደ ሰላማዊ መንፈስ ህዝባችን አትሊስት የሰላምን አየር መተንፈስ የሚችልበት አይነት መንገድ እንፍጠር የሚል ነው። ይሄ ጥሪ ከኛም አልፎ ወይም ደግሞ ጎረቤት ኦሮሚያ ዙሪያ ያሉትን ብቻ ሳይሆን ኢቨን ኦፒዲዮ በነ አብይ እንትን ውስጥ ታጥሮ አጥር ውስጥ ታጥሮ ያሉት በሙሉ ለነሱም ጥሪ ነው። ለነሱም ኑ የሚያዋጣው የያዛችሁት ሳይሆን አሁን ህዝቡ የያዘው ነው። ህዝብ ምንጊዜም የበላይ ነው። ህዝብ ምንጊዜም ህዝብ ነው። እንመራለን የሚሉት ህዝብ ነው። ህዝብ አትመራንም አላውቅህም ከዚህ በኋላ ህጋዊ አይደለም ብሎታል። ስለዚህ እንደው ዝም ብሎ እዛ ቁጭ ብለው ታሪካቸውንና ማንነታቸውን ለማጥፋት ካልሆነ በስተቀር የሚጠቅማቸው ስላልሆነ ኦፒዲዮ ወይም ደግሞ በዚህ በፒፒ ውስጥ ያሉት ተሰብስበው ያሉት በሙሉ መንገዱና ጊዜው ይሄው ነው። በዚህ ሰዓት ነው ራሳቸውንና ማንነታቸውን ማዳን የሚችሉት። ወደዚህ ወደ ሰላም ጥሪ መምጣት አለባቸው የሚልም ጭምር ነው። ስለዚህ ይሄ ሁሉንም ያካተተ ወቅቱን የጠበቀ አይነት መግለጫ ነው ስቴትመንት ነው የወጣው ማለት ነው። መልካም ዶክተር ኮስቴ እንግዲህ ይሄ መግለጫ የሰላም ጥሪ ያነገበ ነው። ሰላም ለማምጣት ሰላም እንግዲህ ከአንዱ ወገን ብቻ መሆን የለበትም። አገራዊ ሰላም ከሌለ መግባባት ከሌለ የታሰሩት እስካልተፈቱ ድረስ በአንድ እጅ ማጨብጨብ አይሆንም ወይ? እኔ አሁን የተለያየ መረጃዎች የሚደርሰን እንደ ሰይፈ ነበልባል ራዲዮ በስልጣን ላይ ያሉት በተለይ በኦሮሞ አካባቢ በኦሮሚያ አካባቢ ያሉት ባለስልጣናቶች የሚያነሱት ነገር አለ። ስጋት አለባቸው። ምናልባት አብዮት ልጇን ትበላለች የሚባለው ነገር በእኛ ላይ ይደገማል የሚሉት ነገር አለ። እንግዲህ ይሄ በውጭ የኦሮሞ ነፃነትን ግንባርና የፕሮፌሰር መረራ ድርጅትን ከመፍራት የተነሳ እነዚህ ሰዎች ወደ ስልጣን ከወጡ እኛን ያጠፉናል የሚል ነገር አለ። ይሄ ግሎባሉ ደግሞ እናንተ የምትሉት ሰላም ነው። ምን ያህል ዋስትና ትሰጣላችሁ? ሰላም ከተባለ እነሱንም አያካትትም ወይ? እንደው እስኪ ስለ ሰላም ካነሱ ዘርዘር አድርገው ይግለጹልኝ። እስከምን ድረስ ትሄዳላችሁ? ምናልባት ሰጥቶ መቀበል ሁኔታ ይኖር ይሆን? ምን ይሉኛል? ጥሩ ጥያቄ ነው። ትንሽ ወደ ጥያቄ ከመግባቴ በፊት ትንሽ ስለ መግለጫው ላይ አንድ ነገር ማለት እፈልጋለሁ። ይሄ መግለጫ አቶ አብደታ እንዳለው 9 ድርጅቶች ለሂውማን ራይት አክቲቪስት ወይም ኦርጋናይዜሽን የሚባሉት ለሰው መብት ተከራካሪ ግሩፖች እና የሃይማኖት ኢንስቲትዩቶች ያካተተ የጋራ መግለጫ ነው። 3 አብይት ነጥቦችን ያካተተ ነው። ዋናው ዓላማችን 3 ነገሮችን ማስተላለፍ ነው የፈለግነው። አንደኛ አሁን ስልጣን ላይ አለኝ ብሎ የሚያስተጋባው መንግስት ትክክለኛና ኢሌጂቲሜት እንደሆነ ለኢትዮጵያ ህዝብም ለኦሮሞ ህዝብም ለማሳወቅ ነው ወይም ለዓለም ህዝብም ለማሳወቅ ነው። ሁለተኛ ለዚህ ደግሞ መብተው ያቀረበው የሽግግር መንግስት መቋቋም በኦሮሚያ ውስጥ ትክክለኛና አስፈላጊ ሊደገፍ የሚገባ በዚህ ዙሪያ ደግሞ በውጭም ሆነ በውስጥ ያሉት የኦሮሞ ህዝቦችም ሆነ የኦሮሚያ ዜጎች ከጥሪው ጎን ተሰልፈው ይህን እውን ለማድረግ እንዲተጉ ያቀረብነው ጥሪ ነው ማለት ነው። እና ሶስተኛው ደግሞ በተለይ በውጭው አገር ያሉት የዲያስፖራ የኦሮሚያ
ዜጎች ይህንን ሁኔታ ለዓለምን እንዲያሳውቁ ለአገር ውስጥ እየተደረገ ያለውን ደግሞ ድጋፍ እንዲያደርጉ በአንድ ድምፅ አንድ ላይ ሆኖ ይህንን ሁኔታ እንዲደግፉ ጥሪ ያቀረበ መግለጫ ነው ማለት ነው። ይሄን ለማለት ነው የምፈልገው። ወደ ጥያቄ ስመለስ ትክክል ነው። ፍርሃት፣ ስጋት ሊኖር ይችላል። ስጋት አንድ ምንድነው ቼንጅ ወይም ለውጥ ሲመጣ እንደው ዝም ብሎ ሰው ልጅ ጸባይ ስለሆነ ዝም ብለህ ምንም አይፈጠርም ብለህ ቁጭ ብለህ አጭብጭበህ የምትቀበለው ነገር አይደለም። ስጋት ይኖራል። ስጋቱ ግን እውነተኛ ስጋት ነው። yes እውነተኛ ስጋት ሊሆን ይችላል። ግን ለፕሮፓጋንዳ ያክል የሚጠቀሙትን የኦነግ ከመጣ እንደ ሰይጣናዊ አድርገው ለማቅረብ የሚሞክሩት ግን የኢትዮጵያን ሕዝብ ሌሎችን ብሔር ብሔረሰቦች ለማስፈራራትና የአሁኑ ስርዓት ማስቀጠያ እንዲሆን የሚጠቀሙበት ዘዴ ነው እንጂ ትክክለኛ ወይም ሌጂቲሜት ሆኖ አይደለም ማለት ነው። ስለዚህ ይሄ ነገም ይቀጥላል ብዬ ነው የማስበው። ይሄ ፕሮፓጋንዳ ነው። ግን በምድር ላይ ያለው ሁኔታ ግን የኦሮሞ ታሪክ ያስረዳል ማለት ነው። እስከ ዛሬ ድረስ ሲደረግ የነበረው ትግል፣ እስከ ዛሬ ድረስ ሲካሄድ የነበረው የኦሮሞ ትግል ይህንን ሁኔታ አያረጋግጥም ማለት ነው። ሰላማዊ ነው። ኦነግ ትግል ውስጥ የገባው ዛሬ አይደለም፣ 2014 አይደለም፣ ከ40 ዓመት በላይ አስቆጥሮ ነው። በእነዚህ የትግል ጊዜያት አንድም የኦሮሞን ህዝብ ግሩፕ ወይም ደግሞ በኦሮሚያ ውስጥ የሚኖሩ የሌሎች ብሔር ብሔረሰቦችን ታርጌት ያደረገ ትግል ያካሄደበት የለም ማለት ነው። ስለዚህ ዝም ብለው ለፕሮፓጋንዳ ያክል የሚጠቀሙት እንጂ ይሄ ትክክለኛ ሆኖ እንዳልሆነ የኢትዮጵያ ህዝብ፣ የኢትዮጵያ ብሔር ብሔረሰቦች፣ በኦሮሚያ ውስጥም የሚኖሩ የኦሮሞ ዜጎችም ከሌሎች ብሔሮች የመጡ በኦሮሚያ ዙሪያ የሚኖሩም ህዝቦች ሊረዱትና ሊያምኑት የሚገባ ነው ማለት ነው። ምክንያቱም ታሪክ ወሳኝ ነው። ትናንትና ገዳዩ፣ ትናንትና አሰቃቂው ዛሬ ተመልሶ ኤገሌ ገዳይ ነው ብለው ብል እንዴት ተደርጎ ሊታመን እንደሚገባ ሁሉ አንዳንዴ ግራ ይገባል። ግን ይሄን የኢትዮጵያ ህዝብ ሊገነዘብ ይገባል ማለት ነው። ስለዚህ ያም ቢሆን ግን አሁን የሚቋቋመው ሽግግር መንግስት ሊቋቋም ያለው ሽግግር መንግስት ሁሉን አቀፍ መሆን አለበት ነው ኦነግ ያለው። ሁሉን አቀፍ ነው። ሁሉም ድምፅ አለው። ለሁሉም የኦሮሚያ ህዝቦች ዋስትና የሚሰጥ ነው እያለ ያለው እና ከታሪክ አንፃር ደግሞ የሚያረጋግጠው ይሄ ስለሆነ ምንም ሊሰጉ አይገባቸውም፣ አትስጉ እያልኩኝ ነው ማለት ነው። ዮቢያስ አመሰግናለሁ። መልካም እንግዲህ አቶ አብደታ እንግዲህ አሁን የሽግግር መንግስት በኦሮሞ ነጻነት ግንባር ጥሪ ተደርጓል። ተቀባይነት ካጣ ቀጣይ ምንድን ነው የሚሆነው? በኦኤልኤፍ የቀረበው የሰላም ጥሪ ወይም የሽግግር መንግስት ማቋቋም ማለት ሰላምን ማስፈን ነው። ይሄ ነገር ካልተሳካ ምን ይሆናል የሚለው እርግጠኛ ነኝ ሰይጣናዊ አይነት መንፈስ ያላቸው ሰዎች ነገሩ እንዳይሳካ የሚያደርጉ ካልሆነ በስተቀር ለዚህ መንግስትም ይሄ መንግስት የሚይዘው የሚጨብጠው ላጣ ሁሉ እንኳ ጠቃሚ ነው። ቢያውቁበት ጠቃሚ ነው ይሄ አገሪቷ ላይ ሰላምን ለማስፈን። ስለዚህ ካልተሳካ ምን ይሆናል የሚለው ህዝብ በራሱ በትግሉ የሚፈልገውን ነገር ያደርጋል። ግን ከዛ በፊት ከሁሉ ጦርነትና ትግሎች ወይም ጥፋቶች በፊት በሰላማዊ አይነት መንገድ ማድረግ አለብን ነው። ይሄ ካልሆነ በሰላም ሊሆን የማይችለው በኃይል እንደሚሆን እርግጠኛ ነኝ። ምክንያቱም በየትኛውም ሎጂኩ ይሄው ነው። ሰላም ፈላጊው ሰላምን አንግቦ የመጣውን ነው ካልክ በኃይሉ የሚያደርገውን ነገር ያደርጋል ይሆናል ማለት ነው። ያ እንዳይሆን ነው፣ ወደ መጥፎ አይነት ደረጃ እንዳይሄድ፣ ወደ መገዳደል፣ ወደ ክፋት እንዳይኬድ ይሄ ሰላም የቀረበውና የሰላም ጥሪ የቀረበው ይሄ መንግስት እጁን ዘርግቶ ይሄንን አይዲያ መቀበል ነበረበት። የሱ ካድሬዎች የሚኮንኑት ነገሩ የገባቸው አይመስለኝም። መዳኛቸው በዚህ ውስጥ ነበር የሚድኑት የነበረውና እሱን ሁሉ ረግጠው እሱን ሁሉ እምቢ ብለው ወደ አልሆነን ነገር መሄድ አይጠቅምም።
ሌላም ብሔር ብሔረሰብ አሁን እነ ትግራይና ሌሎቹ አሁን የሚጠብቁት ይሄ ሰላም የሰላም ጥሪ ወሳኝና አስፈላጊ ነው የሚል ሐሳብ አላቸው። በእንደዚህ ውስጥ ተወያይተው አገሪቷ ከታሰበው ጥፋት ልትተርፍ ትችላለች የሚል አይነት ሁሉ አለው። የኦሮሞ ህዝብ ደግሞ በፒፒ ውስጥ ወይም በዚህ በቀድሞ መሪ ነኝ ከምለው ግሩፕ ውስጥ የተሰበሰቡት እድሉ የሰፋና የሚድኑበት እዚህ ስለሆነ እንደውም እነሱ ነበር በዚህ ውስጥ ሰርተው ሰላም መስፈን አለበት፣ በኦሮሚያ ውስጥ የሰፈነው ሰላም ለአገሪቷ ጠቃሚ ይሆናል የሚል አንግቦ መነሳት የነበረባቸው አንዳንድ ነገሩ ያልገባቸውና የድሮ የአጼዎች መንፈስ ገና ከውስጣቸው የሚያስቸግራቸው ምናልባት የሚያደርጉት ሐሳብ ይሄ ምንም አይነት ተቀባይነት የሌለው ነው በኦሮሞ ህዝብ ፊት። ስለዚህ ጥንቃቄ ማድረግ አለበት መንግስት። ይሄ ሰላም ካልተሳካ ምን ይሆናል ለምሎ ኢትዮጵያ የምትባለውን ትፈርሳለች ትጠፋለች ብሎ ያሰቡት ሜቢ ይሄ ከዚህ በኋላ ሊሆን ይችላል። ሰላምን ይዘን መጥተን ሰላምን የማትቀበሉ ከሆነ ምን ትሆናላችሁ የሚለውን ጥያቄ ህዝብም ሊያቀርብ ይችላል እና ስለዚህ ጥንቃቄ መደረግ ያለበት በዚህ መንግስት አንዱም ይሄ ይመስለኛል። መልካም ዶክተር ኮስቴ እንግዲህ የሽግግር መንግስት ከኦሮሞ ነጻነት ግንባር ቀርቧል። ምክንያቱም እንግዲህ አንጋፋ ድርጅት ነው። ረጅም ዓመት በትግል ላይ የነበረ በደምና ባጥንት የቆመ ድርጅት ነው እና ከዚህ ሲያቀርብ በርካታ ድጋፎችን አግኝቷል። ይሄ የኦሮሞ ነጻነት ግንባር ያቀረበው ኦብኮ ተቀብሎታል። ኦብኮም ተወደደ ተጠላም በኦሮሚያ ውስጥ ትልቅ ተቀባይነት ያለው ድርጅት ነው። ፕሮፌሰር መረራ ጉዲናም እድሜ ልካቸውን ለዚህ ህዝብ ሲታገሉ የነበሩ ናቸው። እነዚህ ሰዎች ወይ እነዚህ አካላቶች ይሄ ድርጅት ያቀረበው ጥያቄ መንግስት የለም በአሁን ሰዓት ከተባለ ለማንስ ነው ጥያቄ የሚያቀርቡት? አልተሳካም። ካልተሳካ ወዴት ነው የሚካሄደው? የኦሮሞ ህዝብ ምን ማድረግ አለበት? አመሰግናለሁ ዮቤ። ትክክለኛ ሪሊ በጣም ጥሩ ጥያቄ ነው። ካልተሳካ ለምለው አይ ቲንክ አሁን ያገኘው ድጋፍ ይሄንን አይ ቲንክ እንደሚሳካ የሚያረጋግጥ ነው። አይ ቲንክ የኦሮሞ ነጻነት ግንባር አሁን ያቀረበው ጥሪ ለኦሮሚያ ህዝቦች ዜጎች እንጂ ለመንግስት አይመስለኝም። መንግስት doesn't exist የለም መንግስት። ስለዚህ ጥሪ ያቀረበው ያለነው ሁኔታ ይህንን ይመስላልና ይህንን ሰላም ለማብሰር ስንል ይህን ሰላም ለማምጣት አንድ ላይ ሆነን አንድ የመንግስት ገቨርንመንት ኦሮሚያን ሊወክልና ኦሮሚያን ሊያስተዳድር የሚችል ስርዓት ሊያስጠብቅ የሚችል እናቋቁም ነው እንጂ ጥያቄው መንግስትን ፍቀዱልን ሽግግር መንግስት እናቋቁማለን የሚል መንፈስም አላማም መሆንም የለበትም ብዬ ነው የማምነው። ስለዚህ ይሄን የሚመስለው በሌላ በኩል መንግስት የለም ካልን መንግስት ተብዬዎች ወይም መንግስት ብለው ራሳቸውን የሚጠሩት በእንደነዚህ አይነት ጥሪዎች ኢንተርፊር ከማድረግ ቢቆጠቡ ነው የሚሻለው። ምክንያቱም እኔ እንደውም የሚገርመኝ አንዳንድ ጥያቄም የሚሆንብኝ 60-70% የሚሆነው የአገሪቷ ህዝብ እምቢ ባለበት እኛ መሪ ነን የሚሉ የትኛውን ሊያስተዳድሩ ለየትኛው ሊመሩ ወይም ሊገዙ እንዳሰቡት እኔም አልገባኝም። ስለዚህ ይልቁንስ ማድረግ የነበረባቸው ይሄንን ጥሪ ተቀብለው ዞር ብለው አይተው ተቀብለው ዶክተር ኮስቴ በነገራችን በኢትዮጵያ ኤምባሲ የሚታገስ ጠቅላይ ሚኒስትሩ ጥሩ መሪ ናቸው፣ ከጎናቸው መቆም አለብን። ይሄንን ረብሻና ግድያ እንዲቀጥል የሚያደርገው ቲፒኤልኤፍ ስለሆነ ቲፒኤልኤፍና ኦነግን እንቃወማለን፣ ጠቅላይ ሚኒስትሩን እንደግፋለን በሚል አሁን ሰልፍ እየተዘጋጀ ይገኛል። ጠቅላይ ሚኒስትሩም ድጋፍ አላቸው በውጪ እና ድጋፍ የለውም ማለት አይከብድም። ድጋፍ የለውም ማለት እኔ አብይ ድጋፍ የለውም ብዬም አልልም። ምክንያቱም አሁን
ሁለት ፓወር ነው ያለው አሁን በአሁኑ ጊዜ እንደውም ሶስት ነው አሁን ኢትዮጵያ ውስጥ ያለው የፖለቲካ ኃይል አንደኛው የኦሮሞ የፖለቲካ ኃይል ነው ሁለተኛው ኢትዮጵያ ሲባል ባይ ዴፊኒሽን የትኛው ኢትዮጵያ እንደሚሉት እንኳን በግልጽ ለኢትዮጵያ ህዝብ ባይገልጹም የአብይ ገቨርንመንት የሚመራው ኢትዮጵያ ተብየው ፓወር አለ ወይም ኃይል አለ ሶስተኛው አሁን እንደውም ወጣ ብሎ የትግራይ ፓወር ነው ያለው እነዚህ ነባራዊ ግልጽ ያድርጉት ለተመልካችና ለአድማጭ ግልጽ እንዲሆን ኢትዮጵያ የሚባል ግልጽ አይደለም ብለዋል ምን ማለት ነው ግልጽ ነው አሁን ኢትዮጵያ የምትባለውን ፓወር ኦኬ ወደ ፓወሩ እየመጣው ነበርና እነዚህ ኃይሎች አንደኛ የኢትዮጵያ ኃይል የምንለው አብይ የሚመራው የዱሮ የኢትዮጵያን ስርዓት አንድ ቋንቋ አንድ ባህል አንድ ባንዲራ አንድ አገር የምትለዋን የዱሮ ኢትዮጵያ የምኒልኳን ኢትዮጵያ ሊመልሱ የሚንቀሳቀሱ ኃይሎች ናቸው እንግዲህ እነዚህ አንድን ወገን ይወክላሉ ብዬ ለማለት አሁን ላይጠቅም ይችላል ማለት የሚቻልበት ሁኔታ አለ ግን ላይጠቅም ይችላል እና እነዚህ ኃይሎች አሉ የዱሮ የምኒልክን ስርዓት የኃይለ ሥላሴን ስርዓት እንመልሳለን የዱሮ የኢትዮጵያን ምንድነው የሚሉት ክብር እንመልሳለን የሚሉት ኃይሎች ማለት ነው አሁን በአብይ የሚመራው ግን ከፊት ለፊት ለማለት ነው ከኋላው ከጀርባ ያለው እነዚህ ሐሳብ ያላቸው ግሩፖች ናቸው ማለት ነው እነዚህ ፓወር አለ የኦሮሞ ፓወር ነው የብሔር ብሔረሰቦች መብት ሊከበር ይገባል የኦሮሞ ህዝብ በራሱ የመወሰን መብት በራሱን የማስተዳደር መብት አለው ብሎ ከ40 ዓመት በላይ የታገለና አሁን የደረሰው ኃይል አለ አሁን ደግሞ ከኢትዮጵያ ፌደራል ሲስተም ውስጥ ወጣ ብለው ደግሞ የትግራይ ፓወር አለ አሁን እንደ ባዳ ቁጭ ብሎ የራሱን ኃይል አደራጅቶ ራሱን ጠብቆ የሚሆነውን እየተከታተለ ያለው ማለት ነው ስለዚህ አሁን ትልቁ ትግል ያለው በኦሮሞ ኃይልና የዱሮ ስርዓት የኢትዮጵያን የዱሮ ስርዓት እንመልሳለን የአዳዊውን ስርዓት እንመልሳለን ብለው በሚሉት ኃይሎች መካከል የሚደረገው ትግል ነው ማለት ነው ያለው ስለዚህ ወደንም ጠላንም የአሁኑን የሽግግር መንግስት ደግፈን የኦሮሞን ኃይል አጠናክረን ካልቀጠልን ኦሮሚያን የራሷን የምታስተዳድር ከዛ በኋላ ደግሞ ከሌሎች ብሔር ብሔረሰቦች ጋር የምትደራደር ኦሮሚያን ካልፈጠርን በስተቀር እነዚህ የዱሮን የአሃዳዊውን ስልጣን ኃይል እንመልሳለን ተብዬዎቹ ኦሮሞን ሊሰብሩ የማይፈነቅሉት ድንጋይ የለም ማለት ነው ስለዚህ የኦሮሞ ህዝብ ይህንን አውቆ ሊጠነቀቅ ይገባል ብዬ ነው የማስበው አይ ቲንክ ይሄ ነው መልእክቴ መልካም የጠቅላይ ሚኒስትሩ የቀድሞ ጠቅላይ ሚኒስትር አማካሪ ዲያቆን ዳንኤል ክብረት በአንድ ወቅት ወጥቶ የተናገረው ነገር አለ የሚኒሊክ የጀመረውን ሀገር ግንባታ ያሁኑ የኢትዮጵያው ጠቅላይ ሚኒስትር እኛ የቀድሞ ጠቅላይ ሚኒስትር የምንላቸው ማስቀጠላቸው ሚኒሊክ የጀመረውን እየጨረሱ እንዳለ ወጥቶ በድፍረት ሲናገር ነበርና እውነት ነው አሁን ያነሱት ነገር እንደዛ አለ የመጨረሻ ጥያቄ ላድርገው በተለይ ብዙ ጊዜ እንደ ሰይፈ ነበልባል ራዲዮ ምናነሳው ነገር አለ ቄሮ ብሊሱማን ከዛሬ 11-12 ዓመት በፊት አመራሮቹን ስናነጋግር ነበረ በትግል ላይ ከኢህአዴግ ጋር በሚደረገው ትግል እናቀርብ ነበረ የደሃ ልጅ እንዲገደል ማንም አይፈልግም አንዳንዶቹ በሰው እጅ እሳት የሚያዝ ነገር አለና ቄሮ ብሊሱማ በአሁኑ ወቅት አሁንም እንቅስቃሴ እያደረገ ይገኛል ቄሮ ብሊሱማ የነጻነት ታጋይ ነው ቄሮ ደግሞ በሌላ አንፃር ደግሞ በሌላ የአህዳዊው ደግሞ በእንዳሸባሪ ይቆጥሩታልና ይሄ ቄሮ ብሊሱማን ለነጻነትና ለክብር እንዲበቃ እንዲታገል ሞት በኦሮሚያ ውስጥ እንዲቆም እናት እንዳታዝን አባት እንዳያዝን ልጆቹ እንዳይገደሉበት በምን መንገድ ተጠናክሮ መቀጠል አለበት ትላላችሁ ትክክለኛው አንድ ሰሞን እጅ አጣምሮ መውጣት ብቻ ነበርና ያ መሞቱ ያሳዝናል አሁንም ምናልባት
በአንዳንድ ውዥንብሮች የሚነሱ ነገሮች አሉ። ቄሮ ተነስ፣ ቄሮ መንገድ ዝጋ፣ ቄሮ ግባ፣ ለአንድ ሳምንት መንገድ ይዘጋ፣ ከሁለት ሳምንት በኋላ ደግሞ ቤት ተቀመጥ። እንዲህ በሚደረግበት ሰዓት ይሄ በየቦታው ያለው ኮማንድ ፖስት ገብቶ እያፈሰ ትምህርት ቤቶችን እያጨናነቀ በኮንቴነር የኦሮሞ ወጣት እየታሰረ እየተገደለ ሬሳው እንኳን ክብራቶ በጅብ እየተበላ አንጎት ተቆርጦ ሬሳ በመኪና የሚጎተትበት ደረጃ ደርሰናልና ይህ እንዳይሆን ቄሮ ትክክለኛ ስራ እንዲሰራ ምን መደረግ አለበት? ምንድነው የምታስተላልፉት? አቶ አብደታ ምን ይሉኛል? ምን ይጠበቅ? ምን ይሉኛል? ሪሊ አመሰግናለሁ። በጣም ጥሩ ጥያቄ ነው ያነሳው። ቄሮ ስለ ቄሮ ትግል ስነሳ ቄሮ እንዴት ተፈጠረ፣ የት ተፈጠረ፣ ከየትኛው አብራክ ነው የወጣው የሚለውን ነገር ከዚህ በፊትም በብዙ አይነት መልኩ ተገልጿል። ቄሮን የፈጠረው ሰላም ፈላጊው ለሀገሪቷ የኦሮሞ ህዝብና ሌላውም በአገሪቷ ዙሪያ ያሉት በሰላም ወጥቶ በሰላም እንዲገቡ ማንነቱን አሳልፎ በደሙ በአጥንቱ ያንን ሀገር አስከብሮ ሰው ሁሉ በሰላም እንዲወጣ እና እንዲገባ የማድረጉ ሀሳብ ስለነበረ ነው የተፈጠረውም የዛሬው ሰላም ጥሪ አቅራቢ ኦኤልኤፍ ነው የፈጠረው። የኦኤልኤፍ መሪዎችና ቄሮን የፈጠሩት መሪዎች ተናግሮታል። የቄሮ ማንነት ቄሮ ከመጀመሪያው ሲፈጠር ስሙ ቄሮ ብልጽማ ኦሮሞ ነው። የነጻነት ፈላጊ ማለት ነው። ነጻነትን የሚያመጣ ታጋይ ማለት ነው። ቄሮ ማለት በእንትኑ ሲገለጽ ደግሞ ቄሮ ማለት ወጣት ማለት ነው። እውነትም ወጣት ነው። በወጣትነት እድሜ ብዙ ነገር የምታደርገው ሮጠህ የምትደርስበት ማድረግ የምችለውን ሁሉ በወጣትነት ጉልበት የምታደርግበት ዘመን ነውና ቄሮ ያ ነው። በሌላንን መልኩን እንዳይተረጎም። ሌላው ደግሞ ቄሮን ሰፖርት የሚያደርግ ነው፣ ግዴታም ነው። በአንድ በኩል በባህላችን ማለት ነው። ቄሮን ሰፖርት ማድረግ ማለት ልጄን ሰፖርት ማድረግ ማለት ነው። ልጄም በባህሉ በታሪኩና ለሚፈለገው ለሐቅ ለእውነት እንዲቆም አድርጌ ሰፖርት አድርጌ ማስተማርና ማሳደግ ነው። በውጭው ያለው ህዝባችን ቄሮ ሰፖርተሮች ናቸው። የቄሮን ሐሳብ ቄሮ የሚያስተላልፈውን ሐሳብ በሚመቸውና ትንሽ ከቄሮ አገር ውስጥ ካሉት ቄሮ ብልስማ ኦሮሞ በላይ የሚዲያ አክሰስ እና አንዳንድ ውጭውን መንግስታት ግንኙነት ስላለው ያንን የማድረግ እድልና መብት ብቻ ነው ያላቸው እንጂ ቄሮ ሆኖ አገር ውስጥ ሄዶ ታጋይ አይደለም። ለቄሮ ፕላን አውጪ አይደሉም። ለቄሮ ትእዛዝ ሰጪዎችም አይደሉም። ቄሮ ራሱ መሪ አለው። ብዙ ጊዜ ተነግሯል ይሄ ነገር። ቄሮ መሪውን እከሌ ነው ብሎ አውጥቶ መንገድ ላይ ፊት ለፊት ለነዚህ ገዳዎችና ለጅቦች አሳልፎ መስጠት አይፈልግም። የራሱ መሪ አቅፎ በውስጡ ነው የሚገኘው። በውጭ ያለው ግን ያንን ከውስጥ መሪዎቹ የሚያወጡትን ፕላንና የሚያስተላልፉትን መልእክት ብቻ ማስተላለፍ ብቻ ነው። ህዝባችን ይሄን በግልጽ ማወቅ አለበት። ውጪ ሆኖ ቄሮን የሚያዝና ፕላን የሚያወጣለት አንድም የለም። ይሄንን ህዝባችንም ሆነ ጠላትም ወዳጅም ማወቅ አለበት። ስለዚህ ጉዳይ ቄሮ ከውስጥ ነው ያለው። ቄሮ ደግሞ አንድ ብቻ ነው። አንድ ቄሮ ብልስማ ኦሮሞ ነው። የተለያየ ስም ሰይሞ ትንሽ ነገሩን ዳይቨርት የማድረግ ሀሳብ ያቀረቡት በስተት ይሁን አውቆም ሰርቶበት ይሁን አላውቅም፣ በእነዚህ አይነት ነገር የሞከሩ ነበር። ያ ነገር ቄሮ ብልስማ ኦሮሞ ነው። ቄሮ አንድ ነው። ከዳር እስከ ዳር በኦሮሚያ ምድር ሁሉ በአንድ ስም ቄሮ ብልስማ ነው ብሎ አስተላልፏል። አሁንም እሱን እያስተላለፈ ነው ያለው። ህዝባችን መስማት ያለበት ቄሮ ብልስማ ኦሮሞ ከሀገር ውስጥ የሚያወጣውን የሱም መልእክት ማስተላለፍ እንጂ እዚህ ቁጭ ብለን ወይም ደግሞ በዲያስፖራ ያለነውን የስራ ድርሻችንን ትተን የፕላን አውጪው ሊሆን አንችልም። ማሆን የምንችለው አንድና አንድ ብቻ ነው። አይዲያቸውን ሰፖርት የማድረግ በፋይናንሻሊ ሰፖርት የማድረግ መልእክታቸውን የማስተላለፍ ይሄንን ነው ያለው። ስለዚህ ቄሮ ይሄን ሆኖ
ከታወቀ በእንደዚህ አይነት መልኩ ካለ ምን ማድረግ አለበት ቄሮው ለምለው አገር ውስጥ ያለው ቄሮ እሳቱ የሚወርድበትና በትግሉ ውስጥ ያለው በአካል እዛ የሚገኘው መስራት የሚገባውን ነገር በውስጡ የሚሰራውን እዛው በምስጢር የሚሰራውን ነገር መስራት አለበት። ወደ ውጪ መተላለፍ ያለበትን ወደ ውጪ ማስተላለፍ አለበት። መልእክቱንም በግልጽ ማስተላለፍ አለበት። ማንም ከዚህ ወጥቶ እኔ አሁን ስለ ቄሮን ወክዬ እንድናገር ከተፈለገ ቄሮ መብቱን ከሰጠኝ ብቻ መሆን አለበት እንጂ እኔም ሌላውም እሱም ይህንን ምን ስለ ቄሮ እንደ አባትነት ራሱን አቅርቦ የምናገር ከሆነ ቄሮን ኮንፊውዝ ማድረግ አይነት ነገር ነው። አሁን ካለፈው ካየነው ሁኔታ ቄሮም ስለተማረ እና ሁላችንም ስለተገነዘበን ቄሮን ስራውን ብቻ ሰፖርት የማድረግ እና መልእክቱን የማስተላለፍ በስተቀር በአባትነት ከውጭ የሚጠበቅ የለም። ይህንን ህዝባችን ማወቅ አለበት። ካለን ሰዓት አንጻር ነው። ይቅርታ ዶክተር ኮስቴ ምን ይሉኛል? በአጭሩ ነው የሚገልጸው። እንግዲህ ባለፉት 2-3 ዓመታት ያየነውን ጠቅሼ ማለፍ ፈልጌያለሁ እና እንግዲህ ቄሮ ለሁለት ነገር ሲጠቀሙ እናያለን። አሁን ስፔሻሊ በዚህ በዲያስፖራ ሲኖሩ የነበሩና እዚህ እየኖሩ ያሉት ወንድሞቻችን ማለት ነው። አንደኛ ሰልፍ ፕሮሞት ለማድረግ የቄሮን ስራ ተጠቅመው ራሳቸውን ፕሮሞት ለማድረግ የሚሯሯጡ የጊዜ ተጠቃሚዎች ሊበላቸው ወይም ምንም የአገርና የህዝብ ጥቅም ከምንም የማይቆጥሩ ኢንዲቪጁዋልሶች ሊኖሩ ይችላሉ ማለት ነው። እነዚህ እንግዲህ ባለፈው 2-3-4 ዓመታት ውስጥ ያየነው እና ዛሬ እያየን ያለነው ዕጣ ፈንታ ምን እንደሆነ ለኦሮሞ ህዝብና ለነሱም ራሳቸው ይተው። ሌላው እኛ በዲያስፖራ ውስጥ ያለን ሆነ አገር ውስጥ ያለነው የቄሮን ስራና የቄሮን የወደፊት የኦሮሞና የኦሮሚያ ዕጣ ፈንታ ወሳኝ መሆናቸውን ተረድተን ፕሮሞት የምናደርጋቸው ወይም የሚያደርጉ ግለሰቦች እንደሆኑ ነው የማውቀው። እንደዚህም ልረዳና እነዚህ ሁለቱን የኦሮሞ ህዝብ ቄሮም ራሱ ለይቶ አውቆ የትኛውን ተጠቅሞ ወደፊት ማሄድ እንዳለበት መወሰን አለበት ማለት ነው። ሌላው አቶ አብደታ እንዳሉት ቄሮ የራሱ የሆነ ስትራክቸር ያለው መዋቅር ያለው በመዋቅሩ መሰረት ደግሞ ስራውን የሚያከናውን ኢንስቲትዩት የሚሉት ድርጅት እንጂ ማንም ተነስ ተቀመጥ ሩጥ አትሩጥ የሚል አይነት ድርጅት አይደለም። በጣም የተደራጀ መዋቅሩን በኦሮሚያ ውስጥ ከጫፍ እስከ ጫፍ የዘረጋ በጣም የታወቀ በጣም በሳል በሆኑት ወጣቶችና አዋቂዎች የሚመራ ድርጅት እንጂ ማንም እንደፈለገ የሚያደርገው ድርጅት አይደለም። ይህ ደግሞ በትክክል ያሳየ ብዙዎቹ ኢቭን መንግስት ጭምር አንደ ፎሌ እያለ አንደ ቄሮ ኦሮሚያ እያለ አንደ ለተለያዩ ስም እየሰጠ ሊበትናቸው ጥሯል። አልተሳካላቸው። ምክንያቱም የተደራጀ መዋቅሩ ስላለው ነው። ይሄ ደግሞ እንዴት እንደተደራጀ እንዴት እንደተቋቋመ አቶ አብደታ ስለተገለጹት መድገም የለብኝም። ስለዚህ አሁን እዚህ ጋር ባጭሩ ማለት የምፈልገው ቄሮ የተደራጀ የራሱ መዋቅር ያለው የራሱ ዓላማ ያለው ሰልፍ ፕሮሞት ሳይሆን የኦሮሞንና የኦሮሚያን ዕጣ ፈንታ ከባርነት ለማላቀቅ ሊታገል የተቋቋመ ድርጅት ነው ብዬ ለኦሮሞም እነዚህ ለሰልፍ ፕሮሞት የሚጠቅሙትም ሰዎች መናገር ይፈልጋሉ፣ መልእክትን ማስተላለፍ ይፈልጋሉ። አመሰግናለሁኝ ዶክተር ቆስቴ አብዲሳ፣ አቶ አብደታ ኡማ ከሰይፈ ነበልባል ራዲዮ ጋር ስለነበራችሁ ቆይታ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ። በሌላ ጊዜ እንዳስፈላጊነቱ ደግመን እንገናኛለን። ለዛሬው እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ደህና ሁኑ። እኛም በጣም እናመሰግናለን። እናመሰግናለን። የተከበራችሁ አድማጮቻችንና ተመልካቾቻችን እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ኢዮብ ባይሳ ፕሮግራም በማቅረብ በሪያለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ደህና ሁኑ።